ጎበዝ ነበርኩ የሚኖር ይሰለቻል። ቾፖር ላይ አንጥፎ የተኛ ሰው አለ ፍራሽ ከመታጠፉ የተነሳ ማለት ነው። ዓላማ የሌለው ትውልድ እንዳትሆን ያደርጋል። የሆነ ሰው የሚያስታውስ አጠገብ የሆነ ሰው ከሌለ በጠፋበት መንገድ ይቀጥላል። ፕሮፖዛል ይዤ የራስ የሆነ ፕሮፖዛል ማለት ነው። ብዙ ድርጅቶች ይቻላል 90% ሪጀክሽን ወይ ደግሞ ፌለሪቲ አሪፍ ነው ማለት ካልሰራ ፌል አታደርግ ልጆች ደግሞ ብቻ ሁለት ጅብ ሆነው መጡ ማለት ነው። ከዛ ሮጥን ምንም ነገር ቀላል የመጀመሪያው ምንም ነገርን ደግሞ ተስፋ ከቆረጥ ካታገኝ ሁሉም ሰው ሰፖርት ካደረገማ እንደውም እሱን መንገድ ነው። ሰላም ጋይስ እንዴት ናችሁ? እንግዲህ ሳምንታዊ ዋን ሚኒት ፖድካስታችን ነው። ሞስት ኦፍ ታይም የምናቀርባቸው ሰዎች ከዩኒቨርሲቲ ጋር የሚገናኝ ሰዎች ናቸው እና እንግዲህ ዛሬ ያቀረብንላችሁ ገስት እንግዲህ ራሱን አስታውቁ ጀምርልን ያሻል እናንተ ከሚለው ወሰኔ ለብዛው ይባላል። የኤሌክትሮሜካኒካል ማስተርስ ተማሪ ማስተርስ እንግዲህ ያው እዚህ ግቢም ስለሆነ ሞር ዩኒቨርሲቲ ፖድካስትም ስለሆነ እዚህ ግቢ እንዴት ሊገባ ቻልክ? ማለት ውሳኔ ውስጥ ምን ይመስል ነበር? እዚህ ግቢ ሲገባ አስበው ነው የገባው? እዚህ ግቢ መግባት ከባድ ውሳኔ ነበር። በዛ ታይም ማለት 2013 ነው እዚህ ግቢ ጆይን ያደረኩት 2013 እና ኮሮና ታይም ልክ እንዳለፈ አይነት ነገር ያለ በቃ የእሱ ባሽ ነን እኛና እዚህ ግቢ መግባት እኔ ፈልጌ ነበር። ላይክ ኢንጂነሪንግ ማቴማቲክስ ይመቸኛል። ጀምሮ ማትስ ላይ ነገር ጎበዝ ነኝ እና ይመቸኛል። ከዛ ኤሌክትሮን ምናምን የምገባው ብዬ ትንሽ አጥንቻለሁ። መጥቻለሁ እዚህ ግቢ ላይክ እንትን በእኛ ጊዜ እንትን ነበረ ላይክ ተፈትነ ነበር የምገባው እና ከመፈተናችን ከመመዝገቤም በፊት መጥቻለሁ እዚህ መጣሁኝና በዛው ያሰላ ልጅ ነኝና ከዛ እዚህ አዲስ አበባ ቦት ነበረኝ። ከዛ እሱ ጋር መጥቼ ምናምን አስቶ እንሂድ ምናምን ብዬው ከዛ አስቶ እዚህ አምጥቶኝ ከዛ በዛ ሰዓት የነበረውን ዲፓርትመንት ኤሌክትሮ ዲፓርትመንት ሄዳና ምናምን ነገር ከዛ ግን ከቤተሰብ ጋር ስነግራቸው ምናምን ፋይት ነበር። ኢንጂነሪንግ እንዴት ትገባለህ ምናምን በቃ ፋዘር በተለይ እንትን ብሎኝ ነበር። ከዛ ብቻ ውሳኔ ወሰንኩ። እምቢ ምናምን ነገር ብዬው አሳመንኩት በቻልኩት መጠን ብዙም ደስተኛ ባይሆንም በሰዓቱ። ከዛ ጆይን ገባሁ ማለት ነው። አስተገባው ከመግባት በፊት ማወቅህ እኔ ለኔ የምጸጸትበት ነገር ስለነበር የራሴ ታሪክ ላይ ማለት በቃ ቀድሜ ባግኖሮ ብዙ ነገር አላበላሽም ብዬ አስብ ነበር። በቃ አላበላሽም ግን ይሆናልና የነበሩት ብዙዎቻችን በቃ ዝም ብለን አስተገባው አቃጣሚ ነውና አስቡ ስለመጣ ያገባኝ ሁለተኛ ቾይዝ አልነበረኝም። ለዛ ነው የምልህ በዛ ሰዓት በነበረው ውጤቴ ሊደርሰኝ የሚችለው አዲስ አበባ ካምፓስ ነበረ እና እዛ ብገባ ጤና አልወድም። እንዴት ነው አልወድም ስልህ የጤና ኮርሶችን ራሱ ስማር ራሱ ለምሳሌ ባዮሎጂ ምናምን ነገር ቀላል ስለሆነ በታይሙ ውጤት ልሰራ ትችላለህ፣ ግን መሸምደድ ምናምን አይመቸኝም። ደግሞ ብዙ ሰዓት ቁጭ ብሎ የሚያጠና ሰው ምናምን ነገር አይደለም። ሰክሰስፉል እንደማልሆን ይታወቀኛል ጤና ብገባ ኖሮ ማለት ነው። ጤና ባልገባ ደግሞ እዛም ገብቼ 5 ኪሎ ነው የምገባው። ልገባ የምችላቸውን ዲፓርትመንቶች አዩዋቸው። ለእኔ የተሻለ የመሰለኝ በታይም ኤሌክትሮሜካኒካል ስለነበረ በዚህ መጣሁ ማለት ነው። ሰከንድ ፌዝ ነበረኝ። ለዛ ነው በቃ ዲሳይድ አድርጌ የመጣሁት። አሪፍ ነው። አስበህ የሆነ መግባት ምናምን ነገር ያስደንቁናል። የሆነ ታሪክ ጠብቀን ነበር። ከዚህ በፊት 2 ሰዎች አቅርበን ምናምን ሁሉም መጀመሪያ እንደዚህ አዲስ አበባ አስበን ምናምን ሜቢ ወይ ከኛ ባሻ እንደዚህ ይሆናል አላውቅም፣ ብቻ የሆነ ነገር አስበው ነበር የመጡት።
ከዛ ሳያስቡት ነው እዚያ የገቡት ሁሉም ሰው እኛንም ጨምሮና እንደዚህ አይነት ታሪክ ጠብቀን አስብ የሆነ ገረመን ነገር። አስቱ ከገባህ በኋላስ ኤክስፔክቴሽን አለ የጠየቃቸው ምናምን ሪያሊቲ ውስጥ እንዴት ነበር? ሁሌም ሪያሊቲ እና ኤክስፔክቴሽን አይገናኝም። በጣም ይለያያል። አሱ ሪሌሁ በጣም ይከብዳል። እውነት ለመናገር ጠብቄው በገባም የጠበቅኩት ፈልጌው በገባም የጠበቅኩትን አግኝቻለሁ ማለት አልችልም። በጣም በተለይ አላውቅም። እንደ ትምህርት ስርዓቱ ስናወራ የትምህርት ስርዓቱ የአብዛኞቹ የሀገራችን ዩኒቨርሲቲዎች ችግር ስለሆነ ኮምፕሮማይዝ ታደርገዋለህ ከዛ አንፃር አይነት ነገር እሺ ምናምን ነገር ትላለህ። አስቱ ሲሆን ግን መረር ይላል ትንሽ አይነት ነገር ይመስለኛል። ማንም ሲያስገድደኝ እንደዚህ አይነት ነገር ያስፈርመው ነው ያስገቡ ራሱ በቃ የሆነ ይለያል። አስቱ እንትናቸው ማለት ደግሞ ትራንስፈር አለመቻሉ ምናምን ወደ ሌላ ቦታ አይቻልም አይቀበሉም ምናምን አይነት ነገር ታውቃለህ። እየተቀበሉ በእኛ ባሽ ምናምን እና ከኛ በታችም የሄዱ ልጆች አሉ። ከዚህ ወደ ሌላ ይቻል ነበር ያኔ በዚህ በእናንተ ጊዜ ይቻል ነበር መሰለኝ። አንዳንድ ልጆች አግኝቼ ግን አይቀበሉም። እንደማይቀበሉ መጀመሪያም ሲነገረው እንዳልኩ እኛ ስንገባ አካባቢ የሆነ እንትኑ መቀየር ጀመረ፣ ሲስተሙ ምናምን መቀየር ጀመረ መሰለኝ። ብቻ ታፍ ነው አስቱ። እኛ ግን ሰከንድ ነው ራሱ ብዙ ነገር አሳይቶናል። በጣም ታፍ ነው ማለት ብዙ አብዛኛው አስቱ የምታገኘው ተማሪ ወይ ሃይ ስኩል ላይ ጎበዝ ነበር ወይ ይሞክር ነበር የሆነ ሰዓት ያለ ተማሪ ያታገኝ እና ጎበዝ ነበርኩ የሚል ወሬ ይሰለቻል። ሁሉም ሰው ጎበዝ ነበርኩ ነው የሚለው። ሰው ሳምቲንግ አለ ማለት ነው። በቃ አስቱ ስገባ የሆነ ደግሞ የሚፈተነ ነገር እንዳለ ያስታውቃል። በቃ እና በተለይ ደግሞ ጓደኞቼ ምናምን ስፔሻሊ ጓደኞቼ ስል እዚህ አስቱ ከገባው በኋላ እንትን ፍሬንድ የሆኑ ሰዎች ማለት ነው ያገኟቸው ምርጥ ጓደኞች ማለት ነው። እነሱ ጓደኞቼ ፈልገውት የገቡ ያሉ አንዳንድ በጣም ትልቅ ፕላን የነበራቸው ልጆች እና ጎበዝ የነበሩ ልጆች አሉ። ከዛ በቃ የሆነ ላይፋቸውን ተበላሽተው ስለ ከትምህርት አንጻር ማለት ነው ግሬድ ምናምን ኤርፍ ኖርማሊ የሆነ ሲመጣ ከዛ በቃ አይ ትምህርት በቃኝ ምናምን ነገር ማለት ሲጀምሩ ትደነግጣለህ። ማለት አንተ ቤቢ ማለት እኔ ፈመተውብኝ አያውቅም፣ ግን ከነሱ ግን አሁን እንትን ነገር ፈላኩኝ ማለት ፍሬሽ ነበር አብዛኛውን ግን የኛ እንትን ፍሬሾች ናቸውና ፍሬሾች ሞር የአማሊክን በተለይ እንትን ስለሚከተል ፍሬሽ ትምህርት ላይ ነው የሚሰግደው። ብዙ ጊዜ ሌላ ነገር አይታይም እንደሚገባኝ ማለት ነው። አብዛኛው የፍሬሽ ተማሪ ስለ ከባድ ሊሆንብህ የሚችለው የካፌ ምግብ ነው። ፍሬሽ ሆነ ከቤት መጣ እናንተ ጊዜ ደግሞ በጣም ግቢው ከባድ ነበር ይመስለኛል። ጨጓራ የታመምኩት እዚህ ግቢ ከገባሁ ፍሬሽ ነው የጀመረኝ። ከዛ በኋላ ከባድ ጨጓራ እና ከሱ በስተቀር ሌላ የሚረብሽህ ወይ አቴንሽን የሚወስድ ነገር ያለ አይመስለኝም። አላውቅም ማለት ለአንተ ነው ወይስ አንተ እንደዛ ነበርክ? እኔ እንደዛ ነበርኩ። ስለ ትምህርት ላይ ነበርኩ። ሌላ በአካባቢ ምንም ነገር አልነበረም። ሶ ግሬድም አሪፍ ሰርቻለሁ። ፍሬሽ ላይ ሰሪኔቱን የሰራሁት ፈርስት ሴሚስተር እና ብቻ የሆነ ትምህርት ላይ ፎከስ የምታደርግ ከሆነ ኖርማል ነው፣ ብዙም ስለማይከብድ ኮርስ ምናምን። ከዛ እንዴት ነው ሌላ ነገር ላይ ፎከስ ማድረግ ስትፈልግ ነው የምትሳሳተው ማለት ነው። ከቤተሰብ ወጥቻለሁ፣ የግቢ ላይፍ ልልመደው ወይ ከጓደኞቼ ጋር ልዝናና ምናምን አይነት ነገር የምታበዛ ከሆነ ስፔሻሊ ደግሞ አላውቅም በጀማ የምትገባ ከሆነ ግቢ ውስጥ
ያንን ጀማ የምትከተል ከሆነ ትጠፋል። ነው ጀነራላይዝ እያደረኩ አይደለም፣ ግን አብረው ብዙ የመጡት ስለ በጣም እስከ መጥፋትም አለ። እስከ መጥፋት ስለ በቃ አጉል ነገር የሚያደርጉ ልጆች ምናምን አብዛኞቹ አብረው የመጡት ናቸው። እኛ አብረን አይደለም የመጣነው ሞር ፎከስ እናደርግ የነበሩ ነገሮችን እንትን ማለት ምናምን ነበር። ያው አንተ ብናገኝ ኖሮ ያኔ ፖድካስት እና ብቻህን ስትሆን ብቻ በእርግጥ ብቻዬን የገባሁት ማለት እኮ አይደለም፣ ግን ብቸኝነቱን ፈልጌው እና ሞር ፎከሴ ትምህርት ላይ ነበር። ትምህርት ላይ ማንበብ ምናምን አይነት ነገር ነበር። ሞር ከሰከንድ ሴሚስተር በኋላ ነው ሌሎች ነገሮች ማሰብ የጀመርኩት። ኦልሬዲ ፍሬሽ ላይ ፈረስ ሴሚስተር እንትን ካልከው በኋላ ካስተካከልከው በኋላ ችግር የለም ምናምን ስለሚባል እንትን አፌክት አልተደረገም። አሁን ለምሳሌ እኔ ብዙ ጊዜ ሰው በኢንቫይሮንመንቱ በሚፈልገው ለምሳሌ ጓደኞቼ ሶፍትዌር የሚፈልጉ ከሆነ በተለይ ደግሞ አልተሳካቸው ሰዎች እራሱ አሉ። በቃ ሌላ ዲፓርትመንት ፈልገው መጥተው ከዛ ግሬዳቸው በጣም ስለሰቀሉ እኛ ሶፍትዌር ይሻላል ብሎ የገቡ ልጆችም ነገር ነበር። እንዴት ነው ፍሬሽ የተቋቋመው? እኔ ጋር እንደዚህ አይነት ነገር ብሎ ነገር የለም። ስለ ከግቢ ከመግባቴ በፊትም ማለት እንዴት አስቱ ይገባል አይነት ወሬ ነበረ በጓደኞቼ ምናምን ዘንድ ማለት ነው። ወይ እዛ አብረን በተማርናቸው ልጆች ዘንድ እንዴት አስቱ ይገባል ስለ አስቱ እኛ ጋር አዲስ አበባ ለመግባት ተብሎ የሚገባበት ካምፓስ ምን ገብቷል እንጂ የሆነ ስለሰከልክና ጥሩ ነገር ለመስራት አይነት ነገር የምገባበት ግቢ እንደዛ አይታሰብም። በዛ ታይም ሆነ ስለ በአካባቢ በነበሩ ልጆች ማለት ነው። አስቱ ስገባ እንዴት ይገባል? ምን ፈልገው ነው? ኦኬ እሺ ሶፍትዌር ፈልገው ነው ምናምን ነገር ነበር የተባለ እንደዛ ይባል ነበር። ግን እኔ ብዙም ፒር ፕሬሸር የሚያጠቀኝ ሰው አይደለሁም ማለት ምንም ጉዳይ አይሰጠኝም ከወሰንኩ አይነት ነገር ማለት ነው። ስንት ዓመት ነበር? ስለ እንጃ ትልቅ ሰው ነን የገባው የመሰለ ነው። ወንደኛ አይደለም ፒር ፕሬሸር ነው እንትን መጽሐፍ ማንበብ በጣም ወድ ነበር ሃይ ስኩል ላይ ምናምን ትንሽ ብቻ መጽሐፍ ማንበብ ወድ ነበር እና ግጥም ምናምን አይነት እንደዚህ አይነት ነገር ያ ይመስለኛል ፒር ፕሬሸር እንዳያደርገኝ ያደረገው ማለት ነው። እና ብቻ የሆነ ከጓደኞቼ ጋር ስለ ወደፊት እናስባለን ብለን ስለ ፊውቸሪቲ ያለን ብለን እናስብ ስለነበረ የሆነ ትልቅ ነገር መስራት የሆነ ብቻ እንደዛ ለዛ ይመስለኛል። እና ግቢ ከገባሁ በኋላ የሰዎች ተጽዕኖ ምንም አልነበረብኝም። እስካሁንም ብዙም የለብኝም ማለት ይችላል። ግን ያ የግቢው የላይፍ ብቻ ላይፍ ፕሮሰስ የሚያስተምርህ ነገር ነው እንጂ ተጽዕኖ የሚሆነው ፐርሶናሊ ሰዎች ያደረጉት ነገር ምናምን ብዙም ኢንፍሉዌንስ አድርጎኝ አያውቅም። እና አንተንስ ያልከው እና ደግሞ ሞር ግሬድ ላይ ምናምን እንዴት ነው ምን አይነት እንትኖችን ተጠቃሚ ነው አፕሮች ምናምን ሜይ ቢ ለእነሱ የምነግራቸው ካለ አንተ ይጠቀምከው ማለት ነው ሊጠቀሙት የሚችሉት ነገር ማለት ነው። ፍሬሽማን አድቫይስ ነው በግሬድ ግሬድ እሺ እንዴት ነው? የመጀመሪያው የማልዋሸው ነገር እንትን ያስፈልጋል ብዬ አስባለሁ። ባክግራውንድ ያስፈልጋል ማለት ላይክ ለምሳሌ ከመሬት ተነስተህ ማትስ ምንም የማሞክር ልጅ ከሆንክ ከመሬት ተነስተህ ኤ ለማምጣት መሞከር የለብህም። ምን ገብቶሃል? ሶ የሆነ ሲ ቢ ፕላስ አይነት ነገር ያለ ሶ ፕሮግረስ ነው የሚመጣው አይነት ነገር ማለት ነው። ሶ መጀመሪያ ግን በጣም የሚችሉት ትምህርት ላይ ፎከስ ቢያደርጉ አይ ሚን እሱ ላይ
በደንብ መስራት ዘን የማይችሉትን ትምህርት ደግሞ ሰፊ ሰዓት መስጠት። እንዴት መሰለህ እኛ ፍሬሽ ላይ የተማርናቸው ትምህርቶች ኦፍኮርስ አሁንም እንደዛ ነው እንትን ነው አይደለ ኮመን ኮርሶች ናቸው። ብዙዎቹን ሃይስኩል ላይ ተምረናቸዋል ወይ እንደዛ አይነት ነገር ነው። የምናውቃቸው ከሆኑ እንትን ማድረግ ነው ብዙም ጊዜ ማጥፋት አያስፈልግም። ግን አዳዲስ ኮርሶች ሆኑ ለምሳሌ ሳይኮሎጂ ምናምን ነገር አዳዲስ ናቸው። እኛ ግቢ ስንገባ ነው የተማርናቸው ምናምን እነዛ ላይ ፊሎሶፊ ምናምን እንደዚህ አይነት ኮርሶችን አንትሮፖሎጂ ምናምን ብቻ ማናውቃቸው ኮርሶችን ጊዜ ሰጥቶ ማንበብ። የምታውቃቸው ኮርሶች ሌሎች ከሆኑ ደግሞ እነሱን ታይምህን እንትን ማድረግ መቆጠር። ስፔሻሊ ጥያቄ ነበር የምሰራው ማትስ ነው ያነበብኩበት ማትስ ፊዚክስ ያነበብኩበት ጊዜ ትዝ አይለኝም። ጥያቄዎች እሰራለሁ አዳማ የሚወጡ በእኛ ጊዜ የአዳማ አስቱ ፈተና ይከብዳል ከሌላ ግቢ። ከዛ ቀጥሎ የኛ አስቱ ነበር። እና የእነሱን ጥያቄዎች ፈልጥ ነበር። ከዛ የአስቱ ምናምን ብቻ ጥያቄ ነበር ማሳጅ ፈተናዎች ምናምን ነገር አያልኩኝም። ጥያቄ ነበር ሞር የምሰራው። ትንሽ ሰዓት ነው ማነበው ማለት ነው። እነሱ ላይ ኦልሞስት አላነብም። እነዛ ላይ ቢሆን ረጅም ሰዓት አንብቤ አይደለም የተወሰነ ሰዓት ጥያቄ የሚሰራው። ትንሽ ሰዓት አንብቤ ነው ረጅም ሰዓት ጥያቄ የሚሰራው አይነት ነገር ማለት ነው። እንደዛ ያ ነገር ጠቅማል ማለት ነው። ኦፍኮርስ ያው ዘና ገባችኋል። ጥያቄ ሰሩ ማለት ነው። ሞር ጥያቄ ፎከስ አድርጉ። ከዛ ሃይስኩል ላይፍ መስሎን ያው ሃይስኩል እንግዲህ ማንበቡ እንደዚህ ነገሮችን ለበዝ እናደርግ ነበር። በቃ እንደሰማችሁት ጥያቄዎቹን ፎከስ አድርጉ። ከዛ እንትን እያላችሁ ወደ ማንበቡ ቀስ በቀስ መሄድ ትችላላችሁ ማለት ነው። የሚከብዳችሁ ነገር ካለ ከጥያቄው ተመልሰህ ታየዋለህ ማለት ነው። ተመልሳችሁ ታይታላችሁ፣ ሪፈር ታድርጉታላችሁ። ከዛ ማለት በዛ ሲሆን ታይም የሚቆጥባል፣ ኢፌክቲቭ ይሆናል። ሞክሩት። እኔ ሌላ መጠየቅ የምፈልገው ነገር ፍሬሽ ላይ አሁን ለምሳሌ እኛ ሰርቬይ ያደረግነው በቻትጂፒቲ ነው። እናንተ ጊዜ ምን ነበር? ቻትጂፒቲ ነው እንዴ ነው ለምሳሌ መጠቀም የጀመርኩት 4 ዓመት ለምሳሌ እነዛ አሁን እኛ የሚሰጡን ወርክሾት በጣም ሲሰጠን በቃ እንዴት እንፍለጠው ግራ ገባን። ቻትጂፒቲ ሰጠን ለዛው እያየን ነው እየተማረን ነው የምንሄደው። ዘቀስ በቀስ ወይ ታርጉት እናንተ ያለ አሳይመንት ራሱ የሚሰጡት እኛ ሙሉ አሳይመንት ከጉግል ነው ምንድን ነው እኔ እውነት ነገር ብዙ አላስታውስም፣ ግን መጽሐፎች አሉ እኮ ለምሳሌ ፊሎሶፊ ሲሆን ሄርሊ ምናምን መጽሐፎች አሉ። ሄርሊ ተወክታላችኋል? ሄርሊ መሰለኝ አረፊ መሰለ እንደየ ኮርሶቹ ሪኮመንድ የሚደረጉ መጽሐፎች አሉ አስተማሪዎች እና ደግሞ ከሱ ላይ ነው ጋይዶች የሚመጡት እኮ ሎጂክ ነው እኮ ሄርሊ በቴሌግራም የነበረ እንደዚህ ፎቶ ተነስቶ ሊትራሊ ማለት ነው። ለሌሎቹም አለ፣ ለፊዚክስም አለ። ብቻ ማትስ ደግሞ እንትን ካለባችሁ በኋላ አፕላይድ ላይ ስገቡ በጋሾ አለ። ብቻ መጽሐፍ ነበር እኔ እስከማስታውሰው ድረስ። ካልሆነ ያው ጎግል ላይ ሰርች ታደርጋለህ የተሰራ ኦኬ። እና ደግሞ እሱንም ያወቅነው ሌትሊ ነው። ኦፍኮርስ 3ኛ ዓመት ወይ ጎግል ሳይሆን አንድ ዌብሳይት አለ እንትን የተሰሩ ጥያቄዎች የምታገኝበት ዌብሳይት ነው። ከዛ እሱ ላይ ሰርች ማድረግ የጀመርን እሱንም እንትን ከጀመርን በኋላ ዲፓርትመንት ከመረጥን በኋላ ኦልሞስት 2ኛ ዓመት 2ኛ ሴሚስተር ካለፈ በኋላ እሱን ነገር የሚያወቅ ነው። የተሰሩ ጥያቄዎችን የምታገኝበት ዌብሳይት ከሱ ላይ ምናምን መስራት ጀመርን። ከዛ በኋላ ማለት እንጂ ጎግል ካሉ መጽሐፎች
ከዛፎች ነው የሚሰራው። ይሄ ያልነበረም ወይስ አልነበረም። እኔ የዚህ ስገባ ነው መጠቀም የጀመርኩት እንጂ ሃይስኩል ፋለት ነበር በጉግል በላይ ምናምን አይነበር መጠሚያቱ ይያለን ፎቶማት ምናምን ያለው በቃ ፎቶ አንስተህ ትልክለታለህ። ግን ይሄን ያስቱ ነው የሚሰራ አይደለም እና ላይክ እንትንስ ዶርም ላይ አሁን እሱ ነው ወሳኛው። ዶርም አንድ ተመሳሳይ ነገር አለ። እኛ ተወቅቱ ዶርም እዚህ ነው ዶርም ነው የተወቀነው። አንድ አይነት ስም አይደል በቃ ዲማን ይሄ ልጅ ምን ይመስላል ይሆን አይነት ብዙ ነገሮች አሉ ዶርም ውስጥና እስቲ ያጨውተን ትንሽ ዶርም ላይ እሺ ዶርም ላይ ብዙ አላውቅም ዲቴይል ወራ ግን የአስቱ ከጓደኞች ጋር ውጪ ሌላ ላይፍ የለኝም። ምናልባት ከቤተክርስቲያን አገልግሎት ውጪ ማለት ነው። እና ዶርም ላይፍ ነው አብዛኛው ላይፍ። በጣም ብዙ ምርጥ ጓደኞች ያገኘሁበት ላይፍ ነው። እና ዶርም እሺ መጀመሪያ ስንመደብ 25 ነው የተመደበው። አንድ ዶርም ውስጥ ኖ ብሎክ 25 ሰው የሚችል ዶርም የለውም። አስደንግነት እና ብሎክ 25 ነበር የተመደበው። ብሎክ 25 አሁን እንደምታውቁት አይደለም። በጣም አስጠይ ብሎክ ነበር ስላችሁ፣ ውሃ የለውም፣ መብራት ይጠፋል ብዙ ጊዜ። እና የመጀመሪያ የገባን ቀን እንትን ቸፑል ታውቃላችሁ? ቸፑል ላይ አንጥፎ የተኛ ሰው አለ፣ ፍራሽ ከመታጣቱ የተነሳ ማለት ነው። የምሬን ያን ያህል ማለት ነው። እና ምንላችሁ ነው እዛ የተመደብናቸው ልጆች ከዛ በቶሎ በመውጣታችን ምክንያት አመለከትንና ምናምን ነገር በቶሎ ወጣን። 3-4 ቀንና ሙላን ወጣን። ሰው ተበተንን ማለት ነው። እንደዛ ሲሆን ከሰላንድ ላይ የመጣናቸው ልጆች አሉ። አንድ ልጅ አለ ምናምን ነገር ከዛ እሱ አንድ ዶርም እንግባ ምናምን ነገር አለኝ ማለት ነው። 4 እየሆንክ እየሄድክ ዶርም ትቀበላለህ። ብሎክ 16 ማለት ነው። ቀረብ ይላል ትንሽ አሪፍ። ብሎክ 16 ሄድና ዶርም ራሳቸውን ፎርም አድርገን ገባን ማለት ነው። አንዱ ልጅ እንደነገርኳችሁ አብረን የተማርና 4 ከ9ኛ ክላስ ጀምሮ አብረን የተማርን ልጅ ነን እሱ። ከዛ ሌሎቹ ሁለቱን ያው እዚህ ነው የማውቃቸው። ከዛ ከነሱ ጋር የዶርም ላይፍ ተጀመረ። ከዛ ከአንድ ዓመት ምናምን በኋላ ነው ዶርም ቀየር ነው ወደ ሌላ ወደ ብሎክ ስንት ላይ ገባ ነው 14 ነው ብቻ አላስታውስም። ሰከንድ ይዝቶ ማለት ነው ወይስ ዲፓርትመንት ስንመርጥ አይነት ነገር ማለት እንደዛ። ከዛ በኋላ ደግሞ ዲፓርትመንት ከመረጥን በኋላ የተገናኘነው ልጆች እንዴት ብቻ በጣም ምርጥ ልጆች ናቸው። ኦፍኮርስ ትምህርት ላይ ፕላስ ደግሞ በቃ ያውቁበታል ሰውን እንዴት መያዝ ትሪት ማድረግ እንዳለባቸው ምናምን ነገር ምናምን። አሪፍ ጊዜ ነበረ። በሰው የምንጣላበት አንድ ገጠመኝ የማይረሳ ከዶርም ትዝ ካለ ዶርም ውስጥ እኔ እንጃ ብዙ አለ መናገር ካለብኝ አላውቅም። ግን እስካሁን ለሰው የምናገረው አንድ ጀለሴ ሌሊት በጣም ያንኮራፋል። በጣም ወደድና ወላ ይቀሰቅሰናል ከእንቅልፋችን በማንኮራፋቱ ማለት ነው። አንድ ሌሊት ተኝተን ማለት ነው እያቃዠሉና ወሰን የሚል ድምፅ ይሰማኛል። እኔ ተኝቻለሁ ማለት ነው። እሱ ነው በእንቅልፍ ልብ ነው ቀስቅሰኝ ምናምን ነገር ይላል ማለት ነው። በእንቅልፍ ልብ እና ምንድን ነው ምናምን ስል ብቻ መንቃት አቀቶት የሆነ ፊልም ላይ እንዳለ ነገር ይመስላል። ብቻ የቀሰቀሰኝን አስታውሳለሁ። ቀስቅሰኝ ብሎ ማለት ነው አስበዋል። ቀስቅሰኝ ብሎ ቀሰቀሰኝና ከዛ ቀሰቀስኩት ማለት ነው። ከዛ ነቃ ምናምን ነገር ምን ሆነ ነው አንሰራ እየቃዠሁ ነው እሱ ታይሟል። ከዛ በሱ ጭብጦ ምናምን እንሰራበት የዶርም
አለ ለየት ያለ ሪስክ ያለው እኔ ነበርኩ የሰሩላቸው። ከዛ በኋላ በሱ እንትን ነው እቃ ስታመጣ እኛ ዶርም እንደተለይ ሁለተኛ ዶርማችን የነገርኳችሁ ነው ማለት የግል የምትለው ነገር የለም። በሱን ካመጣህ የጋራ ነው። በቃ ሎከር ውስጥ ያለ ቀም የጋራ ነው። ስለዚህ መወረሻ ካልሆነ ስኳርም አንድ ሰው ስኳር ያመጣል፣ አንድ ሰው በሱ ያመጣል እንደዛ ነው በቃ። እና ላይክ ደስ ይላል ተደብቀህ ምናምን የምትበላበት የእንትንስ ላይፍ የግቢ ቦይ ወደ ግቢ ቦይ ይላል። አንደኛ ይሄ ከሰው ጋር የነበረ ኮኔክሽን አለ አይደል? ዶርም ውስጥ አሁን ለምሳሌ ዶርም ውስጥ ከገባህ በኋላ አንዳንዴ አሁን ያው የሰከንዲሩ ምናምን ነገር ለምሳሌ ፍሬሽ ላይ ቢሆን ልክ አሁን ስትገባ ማታውቃቸው ሰዎች አለ። ይሄ ፒሲ መዝጋት እምነት ምናምን የሚባሉ ነገሮች አሉ ምናምን። እነሱ ነገሮች እንዴት ነው ዲል ያደረካቸው ያኔ? እሺ እንደነገር አንዱ ልጅ ማውቀው ነበረ እንደገባን ማለት ነው። ያው ፎር ብሎ ከ16 ከዛ በኋላ ሁለቱን አላውቃቸውም፣ ግን ኒንጃ እንትን አይነት ሶሻል ላይ ነሱ አይደለም፣ ግን መግባባት ይችልበታል። የሆነ በሊሚት አለ አይደለም፣ ከሰዎች ጋር መግባባት ይችልበታል በተወሰነ ያህል ነገርና ልጆቹም አሪፍ ልጆች ነበሩ ይመስለኛል። ከአንዱ ልጅ ጋር ብዙ አመት ቆይተናል። 3 አመት ከ3 አመት በላይ አንድ ዶርም ሆነናል። እዛው የተዋወቅኩት ልጅ ማለት ነው አዶና ይባላል። ሲቪል ነው የተማረው እና ብቻ ላይክ የተለያየ አይነት እንትን ቢኖረንም ምንድን ነው ልማድ ወይም ደግሞ ፍላጎት አስተሳሰብ ብቻ የሁላችንም የተለያየ አይነት ቢሆን ነገር ወይ በምንዝናናበት ነገር ባንጣጣምም ግን ዶርም ውስጥ እንግባባለን። የሆነ ኮመን የምናወራው ነገር አናውቅም። የሆነ ስለ ኳስ ልናወራ እንችላለን ወይ ስለ ትምህርት ልናወራ እንችላለን። ኮመን ስለ አንድ አስተማሪ ብቻ እና በዛ ምክንያት ስለምንግባባ ብዙ አልከበደም። ቲክቶክ የሚታይበት ዘመን ስለሆነ አሁን አያወሩም ብዬ ነው። ጌሙን ይጫወታል ወይ በጣም እየቀነሰ ነው። እኛ እድለኛ ሆነን ነው ሁላችንም የሆነ አንድ አይነት ነገር አጋጠመን። በቃ ኮመኖች ነበሩ፣ በጣም ብዙ ኮመኖች ነበሩ። ክላስ ራሱ አንድ ክላስ ድረስ በቃ አሳይመንት አገናኘን። ከዛ ደግሞ ይሄ ምግብ ይዘው ይመጣሉ። በዛው በቃ እንትን እያልን መጣን፣ እየተግባባን መጣን። በዛ ምክንያት ነውና እኔ ግን ማወቅ የፈለኩት አንድ ነገር ምንድነው አስቱ ያኔ ስገባ አንተ ምን ነበር ይሄ ከዛሬ ወደኋላ 5 ዓመት በፊት ምን ነበር የሚመስለው? ማለት ጫካው ምንድን ነው ወይ ጫካው ነበረ ወይስ ሱቆች ምናምን ብለሻለ እንደዚህ ነገሮች ብንነግር? እሺ እንትኑ ቴራዞ ምናምን እዛ ከላይብራሪ ወደዛ ምናምን ያሉት እሱ በቅርቡ ነው የተሰራው። እንትን ነበር አፈር ነበር ሊትራሊ። ሌላ መብራቶች ምናምን አሉ እዚህ አዳዲስ የተሰሩ መብራቶች ወደ ብሎክ 25 የሚሄዱ እነሱ አዲስ ነው የተገጠሙት። ሴንትራል አዲስ ነው። ሴንትራል አዲስ ነው። ከሴንትራል ጎን ያለው ያቺ ምድር የሚባለው አንፊ ነው ማለት እሱም አዲስ ነው። አንፊ ማለት ነው። አዎ ማለት የሆነ ተጀምሮ ነገር አይነት ነገር ነበር ብቻ አዲስ እንትን ያሰማመሩት የሰሩት እንደ አዲስ ማለት ነው። እሱ አካባቢ ያሉ ቴራዞችም አዲስ ናቸው። ከነ አሁን ነው የተሰራው። ተማሪዎች ይጮቱበታል። እኔ ጮቱበት ነበር ባሉ ነበር አፈር ስለሆነ ማለት ሳር ነው። ኦልሬዲ እንትን ትልበታል፣ ትጮትበታል። ባስኬት ኮርቶች ነበር የነበሩት እና እንትን አሁን
ሰው ሳቢ ነው የሚባለው። ኑፍ ነበረ በየጊዜ የሚባለው እና እኛ ስንገባ ነገር ነው የተከፈተው ስላችሁ መጀመሪያ አስቱ እንደተከፈተ ነበር። ከዛ የሆነ ሰዓት ተቋረጠና እኛ ስንገባ ተከፈተ አይነት ነገር። ከዛ በኋላ የሆነ ሰዓት ተቋረጠ በመሀል እኛ ስንገባ ከዛ ሰው ሳቢ ምናምን ብለው እንደ አዲስ ከፈቱት አይነት ነገር። ይሄ ደግሞ እዚህ ጋር ጆዋን የነበረው ክብነሽ ነበረ። ክብነሽ እሺ 2 ብር ነበር ሻይ እኛ ስንገባ የምሬን ምግብ ምናምን በ17 ብር በ18 ብር ነበር። ከዛ ውዱ ምግብ አይነት 22 ብር ምናምን የሆነች ኬክ ነገር ነበረች በዳቦና በኬክ መካከል 7 ብር ነበረች እሷና አንዳንዴ ቁርስ እንበላ ነበር። አዳር አንዳንዴ ስናጠና ገንዘብ ለምሳሌ ያን ያወረደ ነበር ማለት ነው። ገንዘብ ማለት በቃ የገንዘቡ ለምሳሌ እንትን ተልኮልህ ከቤት ምን ያህል በቃ ሀብታም ትሆናለህ? ምን ያህል 100 ብር ልከልህ የሆነ ነገር ቢላክልህ አሁን ስንት እንደሚላክላችሁ አላውቅም፣ ግን እንጃ ያኔ ሀብታም 1000 ብር ቢላክልህ ሀብታም ነው በጣም። ኦኬ 1000 ብር ሀብታም ፍሬሽማን ላይ ስለ 15 ብር ሳንዱች ነበረ ኬኬ ማለት ነው። ኬኬ ነበረ ያኔ ኬኬ ነበርና 15 ብር ሳንዱች ነበረ። ሳንዱች በ15 ብር ትበላለህ። አሁን እንኳን ተበቶ እንደፈር ኬኬ በቃ ሰዴው እንዴ እርጥብ እኮ 20 ብር የገባው እኛ 2ኛ ዓመት ምናምን ነገር እያለን ነው። እርጥብ እኮ በጣም ቆይቶ ነው 2ኛ ዓመት ካለፈ እንደዚህ ዓመት እንዳለው ለቀም ነበር። እኔ በጣም ኮመን ምግብ 25 ብር ነበረ። ኬክ ምግብ 25 ብር ነው ኖርማሊ ማለት ፈታ ብለህ ትኖራለህ። 25 ብር በቀን ማለት 50 ብር ሁለቴ ኬክ በበላ ማለት 25 ብር በቀን የሚመደብላችሁ በቀን ካፌ ስንት ብር ነበረ አላስታውስም። በወር 100 ብር አሁን እኛ በቀን 20 ብር ነበር ያኔ እኛ ስንገባ ብቻ ለረጅም ጊዜ 20 ብር ነበር ብቻ እሱ ነው 22 ብር ነበር እኛ ስንገባ። ከዛ አሁን ነው አየር ቀየረ አሁን በቀን 100 ብር ያኔ 400 ብር ምናምን ብር በወር እንደዛ ነገር ነበር። ብቻ እንደዛ ነበረ። ካፌ ነበርኩ እና እንደዛ ነበረ። የካፌ ምግብ ግን ያን ያህል አይደብርም ነበር ማለት በጣም ፍሬሽማን ላይ ኦፍኮርስ አዲስ ስለነበረ ይደብር ነበር። ከዛ ስለምደው ግን ያን ያህል አስጠያ አልነበረም። ከሆነ ሰዓት በኋላ ነው በጣም የተመታ ምግብ መስራት የጀመሩት። እኛ ስንገባ ነው መነገረት የጀመረው። ሶስት ጊዜ ነበረ እና አሪፍ በተለይ በጊዜ ታገኙ ነበር ስለዚህ በጣም አሪፍ ከዛ ግቢው ጫካ ነበር ምናምን የሚባሉ ነገር ነበረ። ሲዘንብ ምናምን እንደዛ ነበር። ጅብ ነበር። አሁን ጅብ አግኝቻለሁ። የጅብ ስቶሪ አሪፍ እንትን አመጣችሁና ጅብ ለመጀመሪያ ጊዜ ጅብ እንትን ያደረኩት የቂሊንጦ በር በቂሊንጦ በር ስንገባ በጣም ረጅም ነው። 1 ሰዓት ምናምን ቆይና ከዛ በአስፋልት ወደ ላይ ስወጣ በአስፋልቱ በኩል ነው የገባው። ጀለስ ከላይ ወደ ታች ይመጣል ማለት ነው። ከፊት ለፊት እየሄደ ነበር። ከዛ የሆነ ነገር አይቶ ይመለሳል ማለት ነው። ከዛ ምንድነው ምናምን ነገር እለዋለሁ። እኔ 2ኛ ዓመት ነው የመሰለኝ የዛን። እሺ ከዛ ምንድነው ምናምን እለዋለሁ። ጅብ ነው ማለት ነው። ከዛ አሬ ጅብ እዛ ጋር ምናምን ነገር አለኝ ማለት ነው። ልጁ ከኔ ሲኒየር እንደሆነ ያስታውቃል። በኋላ ልጅ ጠይቆ 4ኛ ዓመት ነው ልጁ በዛ ላይ ማለት ነው። ከዛ እንዴት ሲኒየር 2ኛ ከዛ አሬ ችግር የለውም አልኩት። ችግር የለውም ምንድን ነው አልኩት። ጅም ማለት እንደሚያውቀው ነው። ከዛ ትንሽ ሄድን አንድ ጅብ አየንና ቆይ እስኪ ዝም ብለን ለማለት እንሞክር ስንል 2 ምናምን ሆኖ ከጫካ ውስጥ ልክ እንትኑ ጋር ቆሻሻ ምናምን የሚጣልበት ቦታ የለም
በጂዋን ወደ ታች አስፋልቱ የለም ከጂዋን ነው ሳይሆን ልክ አደባባይ አለ። ከአደባባይ ወደ ግራ የሚወስደው አስፋልት አለ። ወደ ታች ጨለማ አስፋልት ወደ ታች የሚወርደው አስፋልት አለ። ብቻ በእሱ ጋር ቆሻሻ የሚጣልበት ቦታ አለ፣ እዛ አካባቢ ማለት ነው። ከዛ ብቻ ጊዜዎች ያለን እኛ ሮጥን ማለት ነው። ሁለት ሰው ብቻ ሁለት ጅብ ሆነው መጡ ማለት ነው። ከዛ ሮጥን ማለት በዛ ታይም ስለ ደግሞ ኬኪ አሚን ካፌ ወደዛ በኩል ወደ ካፌ አምፊ ምናምን የተሰራበት ጫካ ነበረ እሱ ቦታ ማለት ቁጥቋጦ ምናምን ነበር የነበረበት። ምን አስበን እንደሆነ አላውቅም። ወደ ጫካው ጨረስ። ከዛ ቀን በኋላ ግን ጓደኞች ያልኳችሁ የዶርም ጓደኞች ከዛ ቀን በኋላ ግን ከጓደኞች ጋር ሰከንዲር ከገባን በኋላ ኢቨን ሰከንዲር ሰርዴር ነው ያል አዶና ያልኳችሁ ልጅ አለ። ከዛ ያሬድ የሚባል ልጅ አለ። ሌላ ያዕቆብ የሚባል ልጅ አለ። ያዕቆብ አሁን የሴን ያለው ብቻ እሱ ምናምን ሆነ ብዙ ሆነን ምን እንደምናደርግ ታውቃለህ? ልክ 5 ሰዓት ምናምን ከሆነ በኋላ እንዞራለን። ጅብ ለቤት ማለት ነው። ቪዲዮ በረጋ ሲወጡ ስራ በፈታንበት ሰዓት ሁለተኛ እንዞር ነበር። 6-7 ምናምን ነገር ሆነን በጀማ እንዞር ነበር ግቢው 5 ሰዓት ካለፈው በኋላ ማለት ነው። ግቢው ሰዎች እናገኛለን እና ያለን ምናምን ነገር እንዲህ ከሩቁ እናገኛለን ሲያልፉ ሲሮሮጡ ምናምን ስደርስባቸው ኦልሞስት ጫካ ውስጥ ምናምን ይገባሉ። እኛም ብዙ ስለሆንን ብቻ የምትሆን እኮ ትፈራለህ፣ ግን ብዙ ስትሆን ላለማስፈገርም ምናምን ብቻ እንደዛ እንጃጃል ነበር። እንግዲህ እንደሰማነው ከሆነ በጣም አሪፍ ጥሩ ፋዘር እንደነበር ምናምን ሰምተናል። እሺ ግቢ ጉባኤ ፈርስት ኢምፕሬሽን ፍሬሽ ዌልካም ሲቀበሉ ነው እና ከዛ ማለት ደስ ይላል በሰዓት ነው ማለት። ከዛ በኋላ አሪፍ መምህር ይቀበዙልን ነበር፣ እንሄድ ነበር ሮብሮ እና ደግሞ ቤተሰብ የሚባል ነገር አለ። ቤተሰብ ተመደበልን። ቤተሰብ እድለኛው ሆነን እና ሆኜ ያገኙት ቤተሰብ ምርጥ ቤተሰብ ነበር። በተለይ ማዘራችን እስካሁን እንገናኛለን ማለት ነው። በእውነት አሙ ትባላለች እና ምርጥ ሰው ነች። እስካሁን እንገናኛለን። በ2 ዓመት ትበልጠን ነበር። በ2 ባሽ ትበልጠን ነበር። እሷ 3ኛ ዓመት ነበረች ሲቪል፣ እኛ ፍራሽ እያለን ከቤተሰብ ጋር ከወንድም ከወቶች ጋር ዝም ብለን መገናኘት አይነት ነገር ነበረ የመጀመሪያው 1 ዓመት። ከዛ ኔክስት ይር ልጅ ያዙ ምናምን ነገር ሲባል እኔም ቢያልኩ አይሆንም ምናምን ነገር ቢ ወንድሞቼ ምናምን ያዙ ልጅ ምናምን ነገር እኔ እንዲህ ብዬ ቀጠልኩ 2ኛ ዓመት ማለት ነው። እኔ እንጃ እኔ ትልቅ ኃላፊነት ስለመሰለኝ፣ ሁለተኛ ደግሞ ሌሎች የግቢ አገልግሎቶች ማለት አንዳንድ አገልግሎቶች ላይ ሄዳለሁ፣ ግን ብዙ አክቲቪሊ ተሳታፊ ምናምን ነገር አልነበርኩም። ትምህርት ምናምን ስለነበረ ወይ ምናምን ነገር ብቻ ሌላ ፎከስ አልነበረኝም እና በስርዓት ሃንድል ማድረግ እችላለሁ ብዬ አላሰብኩም ነበር በሰዓቱ ማለት። ከዛ ሰርዲር ስገባ በቃ ነግራኝ በስርዓት መያዝ አለበት ምናምን ነገር ብላኝ ሄድኩ ማለት ነው። ለመያዝ ማለት ስጡኝ ምናምን ነገር አልኩ። ልጅ ተሰጠኝ። በቃ በጣም አሪፍ ጊዜ ነበር የነበረ። እስቲል ማለት አሁንም አክቲቭሊ ባይሆንም እኔ ብዙም ግቢ ስለማልገኝ ምናምን ነገር አክቲቭሊ ባንገናኝም እንገናኝ ነበረ
ስለ እስካሁን የጓደኝነት ያህል ነው ቀረቤታችን ከሁሉም ጋር ከወንዶቹም ጋር ከሴቶቹም ጋር እና በጣም አሪፍ ጊዜ ነበረ የነበረ ቤተሰብ ላይ ስናወራ ማለት ነው። እንዴት ልበል ለቤተሰብ ብቻ ቢሆን ፊልድ ጌም ያዘጋጀ የመጀመሪያው ቤተሰብ ነን ማለት ለፋሚሊ ብቻ ለእኛ ቤተሰብ ብቻ ፊልድ ጌም አዘጋጅተን ነበረ። እና ምርጥ ጊዜ ነበረ የነበረ። እነሱ ሊያወሩ ሞራሊሽ ነው ግን እኔ ደስ ይለኛል እንደዚህ አይነት ፋሚሊ ምናምን ስለነበረ እና ጥሩ ጊዜ ስላሳለፍ እና ግቢ ጉባኤ ኃላፊነቶች ላይ ምናምን እስከተሰጣቸው ምክር ተሰጥቷል። ለምሳሌ ብዙ 3 ክፍል ምናምን ተሳትፌያለሁ። አባላት ክፍል ውስጥ ምክክር ክፍል ተሳትፌያለሁ ማለት ስቲል እሳተፋለሁ። ምርጥ ክፍል ምክክር ክፍል ማለት ብዙም በግቢ ጉባኤው በጣም አይታወቅም ግን በጣም ምርጥ ክፍል ማለት ነው። ጥሩ ልጆች ያሉበት ምርጥ ክፍል ነው። በጣም ቀለል አድርጌ ስነግራችሁ የግቢው የግቢ ጉባኤው ማለት ነው የሳይኮሎጂ ቲም ነገር በሉት የሳይኮሎጂ የካውንስሊንግ ቲም አይነት ነገር በሉት እና በግቢ ውስጥ ያሉ ተማሪዎች የሚያጋጥማቸው ከሳይኮሎጂ ጋር የተገናኙ ማንኛውም ኢሹ አለ አይደለ? እሱን ኢሹ በተለያየ በቦት ሊሆን ይችላል አይደለም፣ በወረቀት ሊሆን ይችላል፣ በተለያየ ፎርም ጥያቄ ጠይቀው ከዛ ክፍል ነው የሚመለስላቸው ነው ነገሩ። እሱም አለ ሌሎቹም እንደዛ አይነት ነገሮች አሉ። ብቻ ላይክ ካውንስሊንግ ነገር የሚሰጥበት ነው። ሄደህም እዛው መሳተፍ ትችላለህ። እንደገባን እዛ 3ኛ ዓመት ያለው ነው የገባሁት። ምንድን ያሉ አለማውራት አችልም ነበር ማለት የሆነ ኢሹ ይነሳል፣ የሆነ ኬዝ ይነሳል። እዛ ላይ ማንም ሁን ምንም ሁን እዛ ቦታ ተገኛ ሀሳብ የለኝም ማለት አችልም። ማውራት ግዴታ ነው አይነት ነገር ነበር። ከዛ ሁሉም የራሱን ፐርስፔክቲቭ ስለሚያወራ እና ሀሳብ ስለምትከባበር ደስ ይላል። ራስህን እየገለጽክ እና ደግሞ ከሌሎች እየተማርክና የምመጣበት አይነት ቲም ነው እና ምርጥ ክፍል ነው ምክክር ክፍል። ከዛ ቀጥሎ ቤተ ሙያና በጎ አድራጎት ውስጥ ቤተ መጽሐፍት ንዑስ ክፍል እዛ ክፍል መጽሐፍ የተዋሳችሁ ምናምን የሚሉት ክፍል ማለት ነው። እዛ ክፍል የሆነ ነገር መስራት ፈልጌ ነበር የገባሁት ግን ከገባሁ በኋላ የሆነ ፋስት ትራክ መጣ ምናምን ስራ ተደራረበና እንደከለው 3ኛ ዓመት ነው የገባሁት። 3ኛ ዓመት ሰከንድ ሴሚስተር ነው የገባሁት። ከዛ ያው ሰከንድ ሴሚስተር ብዙም አልሰራንም። 4ኛ ዓመት ሲመጣ ደግሞ ፋስት ትራክ መጣ። ኃላፊነት ምናምን ሲበዛ ተውኩት። እሱን ክፍል ብዙም አክቲቭሊ አልሰራውም። የሆነ 1 ዓመት ምናምን ቆየ ነው ያቺ ሴሚስተር እና ቀጣይ አንድ ሴሚስተር ቢደመርና ብዙም አክቲቭ አልነበርኩም እሱ ክፍል። ሌላ ትምህርት ክፍል ነው ብዙ ሰው የሚያገኝ ትምህርት ክፍል ነው ይመስለኛል። ትምህርት ክፍል ነበርኩ ምናምን በኃላፊነት ቢሆን ኃላፊነት ነበርኩ። አንዳንድ ቦታዎች ላይ ምናምን ግዴታ ሲሆን እንደዛ። ከዛ ውጪ አላ ኮርስ የሚያስተባብሩት ትምህርት ክፍል ውስጥ ስርዓተ ትምህርት የሚባል ንዑስ ክፍል አለ። ስርዓተ ትምህርት ማለት ኮርስ የግቢውን ያጠቃላይ ኮርስ መርሃ ግብር የሚወጡት መምህር የሚመደቡት ምናምን ብቻ ከሱ ጋር የተያዘ ስራ የሚሰሩት እዛ ላይ የሆነ በኃላፊነት ነገር ነበርኩ፣ ምክትል ነገር ነበርኩ እና እንደዛ ነበረ። ዘንድሮም የሆነ ኃላፊነት አለ አላውቅም። በካሜራ ውስጥ መሆን ካለበት ሜቢ አይተህ ነው ወይም ከሆነ ትቆርጡታላችሁ። ችግር የለም። እሺ ግቢ ጉባኤ አሁን በብዙ ኃላፊነቶች አልፈሃል ምናምን ነገር ነው። ግቢ ጉባኤ ግን የሚያስተምረው ነገር አለ። ለአንተ የህይወት ፕሪንሲፕል ሆኖ ሊሆን ይችላል ማለት ህይወት እንድትመራ ያደርግሃል። በቃ እኛንም ብዙም ማንሄድም ግን የሆነች ነገር አስተምረዋል። በትንሽ ነገር እና ምን አስተምረዋል ግቢ ጉባኤ በመግባት
ብዙ ነገር ትኖራለህ ማለት ህይወትህን የምትመራበት መንገድ እንዴት መሰለህ? ሞሮፍ ስለለመድኩ ስብከት እንዳላረገው ብዬ ነው ብዙም አልወራላችሁ እንጂ ለምሳሌ ዓላማ የሌለው ትውልድ እንዳትሆን ያደርጋል ማለት የምታደርጋቸውን እያንዳንዱ ነገሮች በቃ ስትሩ ፕሪንሲፕል እንድታደርጋቸውና ከዓላማ ጋር እንድታያይዛቸው ይረዳል። ስለ ልትሰጥ ትችላለህ እኮ ልጠፋ ትችላለህ፣ ልታበላሽ ትችላለህ፣ ግን ማስተካከል እንዳለብህ ገብቶሃል። እነዛን ነገሮች ያጠፋቸውን ነገሮች ማስተካከል እንዳለብህ ሪሜይንድ እንደሚያደርግ ይሆን አካል በለው። ግቢ ጉባኤ ሲባል ደግሞ የሆነ ጉዝ ነገር አይደለም። በስሩ የተሰባሰቡ ሰዎች ናቸው። እነዛ ሰዎች ደግሞ አንተ ያለፍክበትን ችግር አልፈውት የመጡ የሆነ ምልህ በተሳሳትከው ስህተት ተሳስተው እነሱም ከዛ በኋላ ደግሞ የሆነ ነገር ላይ የደረሱ መንፈሳዊነታቸው በተለይ እኔ በእኛ ጊዜ ማለት በእኛ ጊዜ ስላችሁ እኛ ፍሬሽ ሰከንዴሪ እያልን የነበሩት ሰዎች ራሱ ማለት እንዲሁ ለማየት አብረሃቸው ለመሆን ራሱ በጣም ደስ የሚሉ አይነት ሰዎች ነበሩ። በጣም መንፈሳዊነታቸው ጠንካራ የሆነ ሰዎች ነበሩ። ስለ ከኛ እኮ አሁን ላይ ደርሼ ሳይሆን የተለየ ነገር ኖሯቸው አይደለም፣ ግን ለህይወታቸው እንትን ስላላቸው ዋጋ ስለሚሰጡ እና ህይወታቸውን ደግሞ ከእግዚአብሔር ጋር እንትን ስለሚያደርጉ ቁርኝነት ስለሚፈጥሩ ከእግዚአብሔር ጋር እያንዳንዷን ነገር ማለት ነው የሚያደርጓትን ነገር ቢሰጡን ስለሚመለሱ ነው። ብታጠፋ እንደምትመለስ ማሰብ ነው። አጠገብህ ብትጠፋ የሆነ ሰው የሚያስታውስ አጠገብህ የሆነ ሰው ከሌለ በጠፋበት መንገድ ትቀጥላለህ፣ ወይ ደግሞ የሚያበረታታ ሰው ካለ ማለት ነው። ማለት እንደ ጀማህ ነው ይባል የለ መጥፎ እንደ ኤንቫይሮንመንት አይደለም። እዛ አካባቢ ደግሞ በቃ የሆነ ህይወታቸው ላይ ለውጥ ለማምጣት የሚፈልጉ አይነት ህይወታቸው ማለት መንፈሳዊ ህይወታቸው ላይ ለውጥ ለማምጣት የሚፈልጉ አይነት ሰዎች እንደተሰባሰቡ ስታይ አንተ አፌክት ያደርጋል። መጀመሪያ ላይ ነገር ልክ እንትን ይብላኛል ቃል ወጣችብኝ እንትን እንድናረጋት ፈልጌ ነበር። ምን ጽፏል? ግቢ ጉባኤ መሄድ ምንድን ነበር ልካል ብዙ የህይወት እንትኖች ያስተምራሉ ፕሪንሲፕሎች አይ ምንድን ነው የሆነ ነገር ብቻሽ ብቻ እንደዛ ያደርጋልና ብዙ ሌሰን ነው የምትወስድበት እና እንደዚህ አይነት ሰዎች መሀል ራስህን ማግኘትህም ደስ ይላል። አገልግሎት ግን ይለያል። ባይዘዌ አገልጋይነትና ተገልጋይነት የሚባል ነገር አለ። አገልጋይ ስትሆን ፈተና ነው እምልህ። አገልጋይ ስትሆን የምትማረው ከራስህ ስህተት እና ደግሞ ሞሩ ፈተናዎች ነው የሚያጠቁ። ከብዙ አንጻር ልትፈትን ትችላለህ። አጠገብ ያለው ሰው ፈተና ሊሆን ይችላል። የሚያስተምረህ ሳይሆን ከአገልግሎት እንድትርቅ አይነት እንደዛ እንዲሰማ የሚያደርግ ሰው ሊሆን ይችላል። ብቻ በአካባቢ ፈተና የሚቀርብህ ማለት ነው። ያንን ፈተና ግን መሻገር አለ። አገልጋይ ስትሆን ኑሮ ፈተናዎች ወደ አንተ እየበዙ ሊመጡ ይችላሉ። የምታደርጋቸው ነገሮች፣ የምትሄድባቸው ቦታዎች፣ አጠገብ የምታገኛቸው ሰዎች ምናምን ፈተና ሊሆኑብህ ይችላሉ። ጭቅጭቅ ሊያበዙብህ ይችላሉ። እንዴት ግቢ ጉባኤ ላይ እንደዚህ አይነት ወሬ ይወራል ብለህ እንድታስብ ሊያደርጉ ይችላሉ። ከአገልግሎት ሊያርቁ ማለት ነው። እንደዛ አይነት ነገሮች ያው በመንፈሳዊ ሕይወት ውስጥ የሚያጋጥመ ፈተና ስለሆነ እነሱን ያው መሻገር አንድ ስቴፕ ተሻግረህ ስለሆነ እሱ ጋር የሚደረስከው። በተገልጋይነት ከገባህ ግን ሲጀመር ሁሉም ሰው ቢሆን ያህል መጠንም ቢሆን ማገልገል አለበት። አገልጋይ ተገልጋይ እየለዩ ያሉት አንደኛ ለአገላለጽ እንዲመች፣ ሁለተኛ ደግሞ በግቢ ጉባኤው ቢሆን ኃላፊነት ውስጥ የተቀመጡ ሰዎችን እንዳገልጋይ ካየናቸው ብዬ ነው እንጂ ሁሉም ተገልጋይ ሁሉም ተገልጋይ እና ተገልጋይ ሆነ ስትሄድ ግን እንትን አለው ደስ ይላል። በዛ አላቅም ስቴጁ ስለሆነ ይሁን አላቅም ብቻ በዛ አይነት ስሜት ስትሄድ ባታባጂ ብዙ ማጋጥሙ ብዙ ወንበር ተደርድሮ በቀላሉ ሄደህ ተቀምጠህ መማር ብቻ ነው። የሆነ ነገር ማድረግ ነው የሚጠበቅበት። ሰው ከሆነ መቅመስ ነው የሚጠበቅበት ነገር
ግን አግሌስቱን ያንን ስራ የሚሰራው ሰውዬ ነው የምትለው እና ስትራሱን በዛው ልክ ነው የሚሆነው። ክላስም እያለብህ ክላስ አለብህ ምናምን ሌላ ስራ ደግሞ ሊኖርብህ ይችላል። እነሱ ነገሮች በጣም እንትን ያደርጋሉ ይደራረግብሃል። እንደዛ ነው እንጂ ብቻ አሪፍ ነገር ታገኝበታለህ በህይወትህ እና ደግሞ ብዙ በኃላፊነት ደረጃ ከሆንክ ደግሞ ለሌላም ህይወትህ የሚጠቅምህን ሌሰን ትወስድበታለህ ማለት ሊደርሺፕ ምናምን ጨምሮ ሊደርሺፕ ማኔጅመንት የሚባሉትን ነገር ትማርበታለህ። ከትሉ በላይ በደንብ የምታውቀው አይ ቲንክ እንግዲህ በላይ ነው ሊሆን የሚችለው ያለ ቻንስ ዩኒቨርሲቲ ውስጥ ዩኒቨርሲቲ ተማሪ ሊሆኑ ልጆች ማለት ቻንሳቸው ይመስለኛል እንደዚህ ኃላፊነቶች ምናምን ያ ቲዎሪ ብቻ ያለ ኤክስፒሪየንስ ግን ደግሞ በነፃ የምትማርበት ቦታ በነፃ ታረግ ያገለገለ ይመስላል። የሆነ አንዳንድ ሰው እንደ በርደን የሚመስላል በቃ እየሆነ በጣም ህይወት ብዙ እየተገለገልክ ነው በቃ እየተማርክ ለህይወት እየቀሰምክ ነው። በጣም እኛም ያው በዚች ባለች ኤክስፒሪየንስ ከዚህ ለማገለም ነው አሁን እንግዲህ ወደ ከግቢ ጉባኤ በኋላ እሺ ስለ እንትኑ እናውራ እስኪ ስለ ፋስት ትራክ የሚባለው ነገር አሁን በተለይ ብዙ ሰው ላያውቅ ይችላል። ሲጀመር ምንድን ነው ፋስት ትራክ? ፋስት ትራክ እና ደግሞ ሌላም ታይፕ አለ። ሌላ ግቢ ላይ ደግሞ መጀመሪያ ሲጀምር ፍሬሽን ዘር ለሚጀምርበት እሱ እኛ ላይ አለ። አዳማ አለ ፋስት ትራክ የሚባለው ያው ፋስት ትራክ ይመስለኛል ከተሳሳትኩ ያለው ብቻ ፈተናዎችን ትፈተናለህ ነው። መጀመሪያ ስትገባ ከዛ ፈተናዎች ላይ ጥሩ ካመጣ ፍሬሽን ትዘላለህ፣ የኮመን ኮርሶችን ትዘላለህ አይነት ነገር። ከዛ በኋላ ደግሞ ዱዋል ዲግሪ ያላቸው እነሱ ይመስለኛል። ዱዋል ዲግሪ ሴንስ አንድ ዲግሪ እየተማርክ በሜጀር ከዛ ሌላ ማይነር ደግሞ ሌላ ዲግሪ መውሰድ ትችላለህ አይነት ነገር። ሶሻሎችም አሉ እኮ እዛ መሰለኝ። ሶሻል አዳማ የናቹራል አይደለም እንደዚህ ለሜጀር ለማይነር ኮርሶች ያው እንዲህ ለይት ነው ብቻ እንዳይታጣሽ። እዚህ ዩኒቨርሲቲ ያለው ፋስት ትራክ እንዴት ነው? ልክ 3ኛ ዓመት ካለፍክ በኋላ የኢንጂነሪንግ ተማሪ ከሆንክ አፕላይድ ኮንክ 2ኛ ዓመት ካለፍክ በኋላ መሰለኝ ለአፕላይድ 4 ዓመት ኢንጂነሪንግ ተማሪ ኮንክ ልክ 3ኛ ዓመትን ከጨረስክ በኋላ 4ኛ ዓመት እንደገባህ ልክ 4ኛ ዓመት እንደገባህ ውጤትህ ጥሩ ከሆነ ታይቶ እንደየዲፓርትመንት ይለያያል የሚያወጡት ክራይቴሪያ ማለት አንዱ ዲፓርትመንት ከስሪ 5 በላይ ሊል ይችላል፣ አንዱ ከስሪ 8 ሊል ይችላል፣ አንዱ ከስሪ 4 ሊል ይችላል እንደየዲፓርትመንቱ ማለት ነው። ሶ ውጤት ከዛ በላይ ከሆነ ፋስት ትራክ ተመዝገቡ ምናምን የሚል ማስታወቂያ ይወጣል ማለት ነው። ሶ ያ ፋስት ትራክ ምንድነው? ዲግሪውን እየተማርክ አት ዘ ሴም ታይም በዛው ዲግሪ እየተማርክበት ባለው ፊልድ ማስተርስ መማር ማለት ነው ጎን ለጎን እዛው እንትን አድርገህ እንደዛ ነው ማስታወቂያ ይወጣል። እንደየዲፓርትመንቱ አሁንም መለያው ይለያያል። ለምሳሌ ኤሌክትሮ ኢንተርቪው ነበረ መለያው፣ ሶፍትዌር ፈተና ነበር። የሆነ ኢንተራክሽኖች ቴክኒካል ብልሽቶች ተመልሰናል። ስለ ፋስት ትራኩ እንትን ነበር ይሄ ከገቡ ይሄ ከዛ ሶፍትዌር ፈተና ነበረ። ልክ ለምሳሌ እንትኑን ካለፍክ በኋላ ማለት ነው ግሬድ ሪኳየርመንቱን ካሟላህ በኋላ ፈተና ትፈተናለህ አይነት ነገር ማለት ነው። ከዛ በዛ ነው ሰሌክት የምታደርገው። ኤሌክትሪካል ፈተና ኢንተርቪው ምናምን አለው ብቻ እንደየዲፓርትመንቱ ማለት ነው። ከዛ ያንን ካለፍከው በኋላ እኛ የመጀመሪያዎቹ ባች ነን ጋት ለመፈተን ማለት ነው። ጋት እና ግራጁዌሽን አድሚሽን ቴስት ከዛ በኋላ ያለው እንዳለ መፈተን አለብህ። ከኛ ባሽ በታች ያለው ፈተናለህ። ዝም ብለው ነበር ሰዎች እንዴ? ጋት አልነበረም። በቃ ሳይፈተኑ መውሰድ ይችላሉ ዲግሪ ስላላቸው ብቻ ስለ ኦልሬዲ ጆይን ታደርጋለህ ፋስት ትራኩን። እኛ ጋት ተፈተንን። ጋት ተፈተነህ ካለፍክ ውጤቱን ካመጣ ፋስት ትራክ ጆይን ታደርጋለህ። ፋስት ትራክ ጆይን ስታደርግ ዲግሪው አይቋረጥም፣ ይቀጥላል። ማስተርሱ ለምሳሌ ማስተርስ ሬጉላሮቹ ማስተርሶች 4 ኮርስ ከሆነ በሴሚስተር የሚወስዱት እኛ 2 ኮርስ ነበር የምንወስደው። ሬጉላሮቹ ማስተርሱን በ2 ዓመት ከሆነ የሚጨርሱት
እኛ በ3 ዓመት ነው ማለት ነው የምንጨርሰው። አንድ ዓመት ጨምርብናለች አይነት ነገር ማለት ነው። እንደዛ ነው። አራተኛ ዓመቷ ጋር እና ከ5ኛ ዓመት መሀል ስለሆነች ነው እንትን የምትለው የሚቀንሰው። አንድ ዓመት ይቀንሳል ከኖርማል ከሬጉላሩ ይቀንሳል ሳይሆን እንዴት መሰለህ፣ ለምሳሌ ይቀንሳል ስለ አሁን ለምሳሌ ዲግሪና ማስተርስን ስትማር የሚፈጅበት ዓመት አለ ድምር ከቶታል ላይ ነው። አዎ እኮ ለምሳሌ 4ኛ ዓመት ላይ ፋስት ትራክ ጆይን ያደረግካል። 4ኛ እና 5ኛ ዓመትን አት ዘ ሴም ታይም ዲግሪውንም ማስተርሱንም እየተማርክ ትቀጥላለህ። ከዛ ልክ ዲግሪውን 5 ጨርሰህ ኔክስት ይር ማስተርሱን ብቻ ከዛ እሷን ተምረህ ትጨርሳለህ። በኖርማሉ ቢሆን 5 ዓመት ሙሉ ጨርሰህ ከዛ 2 ዓመት በ7 የነበረው በ6 ትጨርሳለህ። እንደዛ ማለት ነው። አንድ ዓመት ይጨምርባል ሲል ተመሳሳይ ነው ማለት ምንም ልዩነት የሌለው መሰለኝ። እና ስትራግሎም ነበር። የማስተርሱን ኮርስ የትኛውንም ኮርስ ከቢ በታች ማምጣት አትችልም። የማስተርሱን ኮርስ ነው አይቻልም። ዲስኳሊፋይ ትሆናለህ ከማስተርሱ ቶታል ከቢ በታች ማምጣት አይቻልም። ጂ ወይስ ራሱ አይቻልም ማለት ነገር ነበር። በዛ ላይ ሙሉ ፎከስ ያደረግና ለማስተር ዲግሪ ምንም ስለ እኔ ስፔሻሊ ቢመጣ ዲግሪው ላይ ቢመጣስ መመዝገብ ይችላል። 100% እርግጠኛ ሆኜ መናገር አልችልም። ይሄ ነገር በእኛ ጊዜ ግን አይቻልም ነገር ነበር የነበረው። እንትን እየተማሩ ራሱ ሁለቱም ፋስት ትራክ ላይ ሆኖ የዲግሪ አንድ ትምህርት ቢመጣ ምድር ይፈጣል። የዲግሪው ደግሞ የሆነ የግሬድ ሌቭል አለው። ስንት እንደሆነ አላውቅም። 3 ይሁን ምናምን 3 ይሁን 3 ነው። ከሱ ካልወረደብህ ኖርማል ኤፍም ቢመጣ እንደዛ አይነት ነገር ነው። ግን እርግጠኛ አይደለሁም። ሙሉዎች እርግጠኛ ሆንኩት ከቢ በታች የምትለዋል ነገሮች አሉ። ማስተርስ ላይ ከቢ በታች ከመጣብህ ዲስኳሊፋይ ይሆናል። እኔ ስፔሻሊ ደግሞ በዛ ሰታይ የጀመርኳቸው ሌሎች ነገሮችም ስለነበሩ የዲግሪ ውጤት በጣም ዝቅ ብሎ ነበር። ይዛት 4ኛ ዓመት 5ኛ ዓመት በጣም ወርዶ ነበር። ሙሉ ትኩረቴ ማስተርስ ላይ እና ሌሎች ነገሮች ላይ ያደረኩ ስለ የዲግሪ ውጤት ይወርዷል ስለ ከምን አንፃር ነው በፊት ከምሰጠው ፎከስ አንፃር ማለት ነው። የመጀመሪያ ፎከሴን እዛ ላይ ያደረኩ ዲግሪው የመጨረሻ ታይም ፋይናል ሰኞ ሆኖ ከአርብ እስከ እሑድ እያጠና እና እንደዛ ነው ፋስት ትራኩ። ፋስት ትራክ አሁን እንትን ትላቸዋለህ ለመግባት ለሚፈልጉ ሰዎች ወይስ ትምህርትን ለሚፈልጉ ሰዎች ብቻ የተለየ ነገር አለው ምናምን ብላችሁ ኤክሳይትድ ምናምን አትሆኑ ማለት ማስተርስ ማግኘት ምንም ስለ ማለት የተለየ ነገር አይደለም። እውነት ነው ነገር ማለት ግን ትምህርት ላይ ኢንትረስት ላላቸው ለተወሰኑ ሰዎች ብቻ ነው እንጂ ሁሉም ሰው ግሬድ ስላለው ፋስት ትራክ መግባት አለበት ብዬ አላምንም። ገብቶሻል? የሆነ ግሬድ ስላመጣችሁ ብቻ ፋስት ትራክ በቃ ጆይን አድርግ ምናምን የሚባል ነገር ጊዜያችሁን ከማጣ ውጪ ሌላ የምትጨምሩት የተለየ ነገር የለም። ግን ትምህርት የምትወዱ ሰዎች ትምህርት ወዳድ የሆናችሁ ከሆናችሁ ፋስት ትራክ አሪፍ እድል ነው። ማስተርስ ገና ተመርቃችሁ ወጥታችሁ ስፔሻሊ ደግሞ ስራ ከጀመራችሁ በኋላ ምናምን ማስተርስ መማር በጣም አዛ ስለሆነ ይሄ ደግሞ ሙሉ ለሙሉ ስኮላርሺፕ ስለሆነ ምንም ከፍለው ነገር የለም። ካፌ ምንም ተሽሎ ዶርም ተሽሎ አይነት ነገር ስለሆነ አሪፍ እድል ነው። ላይክ ማስተርስ ለመማር ለሚፈልጉ ልጆች በጣም አሪፍ እድል ነው። ግን ከዛ ውጪ ነው ላይፌን ማስኬድ የምፈልገው አይነት ነገር ለሚሉ ሰዎች ችግር የለውም ጆይን ያደርጉ። ስለ እንትኑ የምናወራ ደግሞ አሁን ቅድም ስትለው ነበረ ለእኛም ከካሜራ ውጭ እያልክ ነበረ ስራ የሚባል ነገር አለ። አሁን ደግሞ ያው እሱ ወደ መጨረሻ አካባቢ ነው እና ማውራት የፈለኩት ነገር ሌላ ቅድም የነገረን ወደ ሚዲያ ላይ መውጣት ብዙ ሰው እምቢ እያለን ነበረ እዚህ ኢንተርቪው ላይ መቅረብ ተፎካስ ላይ መቅረብ እና ላይክ እንዴት አንተ እንደቀረብክ እንዴት ፒርህን ብሬክ እንዳደረግ የነገርከን ነበር እና እሱ እንድታጫወተን ነበር ያ በካሜራ ላይ። ሚዲያ ብዙ አይመቸኝም
ብዙ አይመቸኝም እና ሚዲያ ላይ ትልቅ ሚዲያ ላይ የቀረብኩት ባለፈው አይነት እንዳጋጣሚ ሆኖ አንድ ጓደኛችን ነበረ። ከዛ ሲስተሩ ነገር ለአንድ ፕሮግራም ተመዝግባ ፕሮግራም ገጥረው አባይ ቲቪ ላይ ማን ይቀነስ የሚል ፕሮግራም ላይ ተመዘገበች አይነት ነገር እና ከጓደኞቿ ጋር አብራ እንትን ለማለት ማለት ነው። ከዛ ጓደኞቿ መጨረሻ ሰዓት ላይ እምቢ አሏት መሰለኝ፣ ሚዲያ እንቀርብ ምናምን ነገር አሏት። ከዛ ለሱ ደውላ ደረጀ ይባላል የዚህ ተማሪ ነበር አርክን የጨረሰው ወንድሟ ነው። ለሱ ደውላ ጓደኞችን ይዘና ምናምን ነገር ትለዋለች ማለት ነው። ከዛ እሱ ይደዋውላል ምናምን ነገር ለኔ ጓደኛ ይደውልለታል፣ ወርቁ ይባላል። ከዛ እና እስቲ ይዘና አንዱ ለሱ ምናምን ነገር ይለዋል ማለት ነው። እንዴት ነው እንደ ነገ ቀረጻ ሆኖ እንደ ዛሬ ማታ ድንገት ነው። ከዛ ማታ ነበረ ዶርም የገባሁት። ከዛ አረ ለምን ሄዳለሁ ምናምን ነገር ብለን ዶርም ዝም ብለን አወራንበት 3-4 ሆነን። ከዛ አረ እንሂድ በቃ ምናምን ነገር ተባባለ። ምንም አዲስ ነገር የለውም፣ እንዲህ ነው የጨዋታ ህግ እንዲህ ነው ምናምን ነገር ተባለ። ጠዋት ሄድን ተቀረጽን። ያው ጨዋታ ምንደረገው ምን አይጨዋታ ማን በራሴ የሆነ ጀነራል ኖሌጅ ትጠየቃለህ ሰው፣ ከዛ ትመልሳለህ። ከዛ ውስጥ በዙር አንድ ሰው እያስወጣት ትሄዳለህ ነገር። ከዛ መጨረሻ ላይ እንደ ፔናልቲ አይነት ነገር ላይ 5 ጥያቄ ይሰጣል፣ 2 ስቀር ማለት ነው። ከዛ የመጨረሻ ነጥብ ያገኘው ልጅ ያሸንፋል አይነት ነገር። አንተ አሸናፊ እሱ ኢንቫይት ካደረገን ልጅ ጋር ቀረ። ከዛ አሸነፈን ማለት ነው። ቀጣይ እናወጣዋለን። ከዛ በኋላ አሸነፍን። ከዛ በኋላ ይሄም ሁለተኛ ሚዲያ ነው ትላለህ። ብቻ እሺ፣ ያው ስለዚህ አሁን ለማለት እንፈልጋለን መሰለህ በዚህ አጋጣሚ እዚህ ፖድካስት ላይ መምጣት የምትፈልጉ ሰዎች እንዲሁ እንደሱ አሪፍ እንዲመጡ የምንፈልጓቸው ሰዎች ካሉ ኮሜንት ላይ ምናምን አሳውቁን። ብቻ ግን ፊር ምናምን ብሬክ አድርጋችሁ፣ ምክንያቱም የሚመጣው ኦፖርቹኒቲ አይታወቅም። ሶሻል ሚዲያ ላይ በመምጣት ብቻ በዘመን የሶሻል ሚዲያ ፓወር በጣም የአቴንሽን ፓወር በጣም ትልቅ እየሆነ እየመጣ ስለሆነ ማለት ነው። ኦኬ ቀደም ስትለን ነበረ ይሄ ከስራ ጋር የሚገናኘው ነገር እና መቼም ስራ የጀመርከው ዩኒቨርሲቲ ውስጥ አለ? አራተኛ ምን አይነት ስራ ነበር የምትሰራ? ራሱ አራተኛ ዓመት ምን አይነት ስራ መሰለህ? እንትን ነበረ ዶክመንት ምንድን ነው ቃሉ? ዶክመንት ማረጋገጥ ነው የሚባለው። ብቻ የሆኑ ዶክመንት ይላክልኛል። ከዛ እሱን አውቶራይዝ ማስደረግ ማለት ነው። ከውጭ አግኝተኸው ነው ስራውን? የሆነ ሰው አግኝቼ ነው ከውጭ ጋር ኮንታክት ህንዶች ነው ነገር ነበር የሚሰሩት። የሆነች ልጅ ነበረች እዚህ ግቢ የተማረች እንደዛ ሳይሆን የሆኑ ሰዎች ውጭ ሀገር ናቸው ሰዎቹ። ከዛ የሆነ ድርጅት መቀጠር ይፈልጋሉ። ከዛ ዶክመንታቸው ደግሞ የሀገር ውስጥ ዶክመንት ነው። እሱን ደግሞ ድርጅቱ ማረጋገጥ ይፈልጋል። ከዛ የሆነ ካምፓኒ አለ አውቶራይዝ የሚያደርግ ከተለያዩ ድርጅቶች እንትን እየተቀበለ ማለት ነው፣ ዶክመንቶች እየተቀበለ ወደ ኢትዮጵያ ስራዎች ሲመጡ ይልካል ማለት ነው። እንትኖቹን ይልካል፣ ፋይሎቹን ይልካል፣ እዚህ አውቶራይዝ እንዲደረጉ አይነት ነገር ማለት ነው። ማለት እየሄድክ እኮ ነው እንትኖቹ ጋር ቦታዎቹን እሱ ሲሰርተው ነበር ማለትም ምናምን ካስፈለገ ማለትም ታስመጣለህ። ከዛ እስካን ታደርጋለህ፣ ትልካለህ ምናምን አይነት ነገር እና
ምን ተሰማህ? ስራ ስንጀምር ማለት በይዘው የሆነ ደስታ ይኖራል ብዬ አስባለሁ። ስራ ለመጀመር አስቤ የነበረው 2ኛ ዓመት ላይ ነበር። ከዛ ግን የሚሆን አይነት ስራ አላገኘሁም። ስራ እመርጥ ይሁን ወይ ምን ይሁን አላውቅም፣ ብቻ ከትምህርት ጋር የሚሄድ አይነት ስራ አላገኘሁም እና በጣም ትቼው ማለት ባለመስራቴ እየደበረኝ ግን ትቼው አይነት ነገር ነበር ስራ የመፈለጉን ነገር። ከዛ በኋላ 4ኛ ዓመት ላይ ሳገኝ ደስ ነበር ያለኝ። ከዛ በኋላ ትንሽ እንደሰራው ያቺ ትንሽ እየስራ እንደሆነች ገባኝና ወደ የሆነ ነገር ማስፋት የሆነ የተለየ ነገር መስራት ነው እንዳለብኝ ተሰማኝ። ከዛ አደሴም ታይም ግን ሎድ ተደራረበ፣ ብዙ ሎድ በፈለኩት ያህል መስራት አልቻልኩም። እንደነገርኳችሁ ፋስት ትራኩን መጣ አይነት ነገር። ትምህርት ላይ ስትሆኑ ደግሞ አንዴ በቃ ፉል ፎከሳችሁን ትምህርት ላይ ካላደረጋችሁ እንዴት ማለት ነው መሰላችሁ? የሆነ አንድ ጓደኛዬ ከዘኔ ላይ ነበር በ36 እና በ38 ወይ በ35 እና በ4 መካከል ያለው ልዩነት የጉብዝና ምናምን ልዩነት አይደለም የሚለኝ ነበር። የጉብዝና ወይ ደግሞ የተለየ ማይንድ ስላለ አይነት ነገር የሚመጣ ልዩነት አይደለም የሚለኝ ነበር። የሆነ ሰዓት ሰተህ በቃ ዴዲኬትድ ሆነ ማጥናት ነው ልዩነቷ። ያቺ ብቻ ነች ማለት የሆነች ሰዓት ነች ልዩነቷ። ያቺን የሆነ 2-3 ሰዓት ተጨማሪ አይነት ነገር ማጥናት ነው እና ጥያቄው አንተ ያቺን 2-3 ሰዓት ጨምሬ አጥንቼ ሰሪኔን ባመጣ ይሻላል ወይስ ያቺን 2-3 ሰዓት ስራ ብሰራባት ወይስ ሌላ ነገር ባደርግባት ይሻላል? ገብቶሃል? እኔ ከሆነ ሰዓት በኋላ ያቺን 2-3 ሰዓት ስራ ለመስራት ተጠቀምኩባት። ኦኬ እሺ። ስለዚህ 3.5 ምናምን እንደዛ ይሆናል ብቻ እንደዛ ይሆናል ውጤትህ። ቢወርድም ብቻ ፋይል ይሆናል ውጤትህ። በዛ ታይም ስራ ትሰራበታለህ። ፉሊ ትምህርት ላይ ይሁን ካልክ ግን ሌላ ስራ የመስራት እንትኑ አይኖርም። በጣም ትንሽ ነው። ስፔሻል የሌላ ስራ እንደዚህ አይነት የሆነ ታዘህ የምትሰራው ስራ ሲሆን ኖርማል ነው። ግን የራሴን ስራ ልጀምር ካልክ ግን በጣም ፎከስ ስለሚፈልግ እንትን ይወስድባል። እኔ ደግሞ በባህሪ አቴንሽን በጣም እንትን የሚል ሰው ነኝ። አንድ ነገር ላይ ፎከስ ካላደረኩ ያንን ነገር በጣም ሰክሰስ እንደምፈልገው አድርጌ እንደዛም አላደርግም። በጣም ፎከስ ማድረግ ሳይዘር አንድ ነገር ላይ ማለት ነው። እንደዛ ሲሆን በጣም አሪፍ ሰራዋለሁ። ምንም ነገር ትምህርትም ይሁን ስራም ሲሆን ግን እንትን ሲበታተን ሀሳቤ ሲበታተን አብሬጅ ይሆናል ስራ አይነት ነገር። ስራ ሆኖ አብሬጅ ከሆነ ደግሞ ጥሩ አይደለም ማለት ነው። ከዛ በኋላ የራስ ስራ እንደነገርኳችሁ እንትና ማድረግ ምናምን ነገር እያሰብኩ መጣሁ። 5ኛ ዓመት ላይ ምናምን ነገር ከገባሁ በኋላ ትሬኒንጎች ግቢ ውስጥ ቮለንተሪ የሚባለው አርዲኖ እንትኖች ምናምን እናስተምር ነበር። አርዲኖ ምናምን ነገር እናስተምር ነበር እና ከዛ እሱም ለምን ወደ ውጭ ይዘነው አንወጣም ምናምን ብለን አወራን ከጓደኞቼ ጋር ምናምን ነገር። ከዛ ጓደኞቼ ወይ አልተመቻቸውም ወይ ምናምን እንደዛ አይነት ነገር ሲሉ እኔ ሄድኩ ውጭ ይዤ ወጣሁ ማለት ነው። ውጭ ይዤ ወጣሁ። እሷ ነገር ከባድ ነው። በጣም 5ኛ ዓመት እያለሁ አፕላይ ያላደረኩበት እንትን የለም። ምን ልበላችሁ፣ የግል ድርጅት የለም ማለት ስራ ተቀጣሪ ሆኖ ለመስራት አይደለም። እንደ ኮ ወርከር ወይ እንደ ኮ ፓርትነር አይነት ነገር ሆነ ስራውን እናስኪደው አይነት ነገር ብዬ ፕሮፖዛል ይዤ የራሴ የሆነ ፕሮፖዛል ማለት ነው ብዙ ድርጅቶች ይቻላል። 90% ሪጀክሽን ነው። እና ደግሞ የሚያናድረው ነገር ምንድነው ታውቃለህ? ሪጀክሽኑ እንትን የለውም ሪጀክሽን የለውም። ዝም ብሎ በቃ አንድ ቦታ ሄድኩኝ። መጀመሪያ ፕሮፖዛሉን በቴሌግራም አቀረብኩላቸው። በጣም አሪፍ ነው ምናምን ነገር አሉ ማለት ነው። በአካል ነገረኝ ማለት ነው። ሄድኩ። ከዛ ሰውየው ጠየቀኝ ምናምን፣ ከጠየቀኝ በላይ መለስኩለት አይነት ነገር።
እሺ ምናምን አለ። አላቅም ማለት ምናልባት የጠበቀው ትልቅ ሰው ይሁን ፎከስ አረግለት ኤክስፔክቴሽኑ ወይ እንደዛ ይሁን አላቅም። ብቻ አይተውም ይገምታሉ ተማሪ ትንሽ ልጅ ምናምን ከመሰልካቸው እና እንደውላለን አይነት ነገር አለኝ። ትንሽ ምንም ፊል አይነት ነገር እና በጣም እንትን ታደርጋለህ፣ ሰፈር ታደርጋለህ የራስህን ስራ በተለይ ከሰዎች ጋር ለመስራት ነው። ብዙ ድርጅቶች ማለት ሀሳቡ እንትን ሆኖ አይደለም፣ ግን ብዙዎቹ ፈቃደኛ አይደሉም አይነት ነገር ነው። እንደዚህ አይነት ነገር በተለይ ደግሞ ከፓርትነር ጋር ለመስራት። እሺ አንድ ስራ ልንገራችሁ እዚህ ጋር ልንሰራ የነበረው አሪፍ ነገር ግን እሱም ያልተሳካ ፌል ያደረጋል። ወይ ፌለሪቲ አሪፍ ነው ማለት ካልሰራህ ፌል አታደርግም፣ ካልሞከርክ ከፌለሪቲ ደግሞ ትማራለህ አይነት ነገር ነው። 5 ዓመት እንደገባው የሆነ ምንድነው ሀሳቤ ትልቅ ፕሮጀክት ሰርቼ እሱን ነገር ለድርጅት ከሰራውም ወይ የሆነ አካል ከሰራውም እሱን መሸጥ አይነት ነገር ነበር ሀሳቤ። ብቻ የሆነ ትልቅ ፕሮጀክት ይመስላል። አንድ ፕሮጀክት አሰብኩና ቲም ቢልድ አደረኩ። ፕሮጀክቱ መሰላችሁ በየባስ ስቴሽኖች ላይ ማለት ነው እንትን ስክሪን ገጥሞ ባሱ ስንት ሰዓት ይመጣል፣ ስንት ሰዓት ይደርሳል፣ በአቅራቢያ ያለ ባስ ምንድን ነው ምናምን አይነት የሚል ማለት ነው። ከዛ እንደዚህ አይነት ሀሳቦች አይቲፒ ላይ ምናምን ሲነሱ ስለነበር ለምን ሪል አንሰራውም ብዬ አስቤ ከዛ ለጓደኞቼ ምናምን አውርቻቸው እዚህ መጣውና አሪፍ አሪፍ የምላቸውን ልጆች ቲም ቢልድ አደረኩ ከሶፍትዌር ከአርክ ምናምን ከኤሌክትሮ ከኛም እና ነው ቢልድ ያደረኩት ማለት ከሽናናገራቸው ወይስ ኮኔክሽን ነበር? ከዚህ በፊት አውቃቸዋለሁ ልጆቹን የተወሰኑትን። ከዛ በማውቀው ሰው ሌላ ደግሞ አሪፍ የሆነ ሰው ደግሞ እንትን ታስመጣለህ አይነት ነገር ማለት ነው። እና እንደዛ አድርጌ በአንተ ልክስ አምቢሽስ እንዲሆኑ እሱ ከባዱ ይመስለኛል። በጣም ከባድ ነው። ሁሉም ሌላ ፎከስ ይኖራል። ስለ አንተ ባሰብከው ልክም አይረዱልህም ስራውን አይነት ነገር ማለት ነው። እና እሱ በጣም ከባድ ፓርት ነበር እውነት ለመናገር። የመጀመሪያዎቹ 2 ሳምንታት ምናምን ትንሽ ኢፌክቲቭ ነበሩ። ከዛ በኋላ ግን ልጆቹም ስራ እየተደራረቡባቸው ምናምን መጣ ምናምን ከመሬት የሚነሳ ነገር ሲሆን ደግሞ ብዙ ሰው እምነቱን ያጣል ይመስለኛል። ከዜሮ ሲነሳ እና እንደዛ አይነት ነገር እኔ እኮ ለፖርትፎሊዮ ነው ምናምን የሚል ሰው ሲሰማ ይደብራል ማለት ፖርትፎሊዮ ላይ ብቻ ሰርቸው የሚበቃ ነገር ነው አይነት ነገር እንደዚህ አይነት አቲቲዩድ ሲኖራቸው ይደብራል። ለሙከራ ብቻ እንደምንም ብለን እንደዚህ ብለን ሞከር ነው የተወሰነ ስቴጅ ያደረስ ነውና ውጭ ያለውን ሁኔታ ቼክ ላድርግ ብዬ ቼክ ማድረግ ጀመርኩ ማለት ነው። መንግስት መስሪያ ቤቶች ደግሞ አሁን የለምኩት የለም እና መጠየቅ ጀመርኩ ምናምን ነገር። ከዛ ብቻ በመጨረሻ የሰማሁት እንደዚያ በመጨረሻ ቆይ ይሄን ፓርት ልንገራችሁ። አንዳንድ የመንግስት መስሪያ ቤቶች ስንሄድ ቆይ ምናምን ነገር እንደዚህ አይነት ነገር ሰማሁ። ከዛ ጓደኛዬ ይሄን ሀሳብ የነገርኩት ምርጥ ጓደኛዬ ዳን ይባላል። በጣም ቤስት ፍሬንድ ነው። እዚህ ግቢ ነው ያገኘሁት እና ስቲል ቤስት ፍሬንድ ነው። እና በቴሌግራም የሆነ ፎቶ ላከልኝ ማለት ነው። ከዛ ፎቶውን ስከፍተው በጣም ነበር የደነገጥኩት። የኔ ሀሳብ ግን ስኬሉ ወርዶ አይነት ነገር እኛ ባሰብነው ልክና እኛ ባሰብነው መንገድ አለ። ግን የሆነች ትንሽ የኤልኢዲ ስክሪን አለች እዛ ላይ እንትን ባስ ይመጣል አይነት ነገር ይላል። የሆነ ባስ ስቴሽን ላይ የተሰራ ነገር ማለት የተገጠመ ነገር ላከልኝ። ምናምን ነገር ደነገጥኩ ስላችሁ ይሄ ማለት እኛ ስራውን ከጀመርነው ከ2 ወር ከ3 ወር በኋላ አይነት ነገር ነው። ፎቶ እየተላከልኝ ማለት ነው። ሀሳቢ ተሰርቆ ነው ምናምን ትላለህ። ብቻ ደነገጥኩ አይነት ነገርና ከዛ የት ነው ቦታው ምናምን ስለው ነገረኝ እንዲሁ ብሎ እስቲል አላየሁትም፣ በአካል አላየሁትም እስካሁን ያንን ቦታ ማለት ነው። እንደዛ ነበር ያሰበው። ካለ እስቲ ንገሩን። አዲሱ ገበያ ነው ያለኝ ልጁ። እስቲል አላየሁትም ያንን ማለት ነው። በፈልግ አላገኘሁትም። ይህን ይበላሻል። እሺ ብቻ እንደዛ አሉኝ ማለት ነው።
ያንን ፎቶ ሳይሆን ድጋሚ ሄድኩ የመንግስት መስሪያ ቤቶች ትራንስፖርት ቢሮ ምናምን ነገር አዲስ አበባ ትራንስፖርት ቢሮ ምናምን። ከዛ አንድ ኃላፊ ቁጭ ብሎ አዋሩኝ። ብቻ በመንግስት የተያዘ ፕሮጀክት አለ እንደዚህ አይነት እና አንድ እንደዚህ አይነት በመንግስት የተያዘ ፕሮጀክት አለ ለቻይና ካምፓኒ ነው የተሰጠው ስራው አሉ። ተስፋ ሲያስቆርጠኝ ከዛ ደግሞ ሁለተኛው ደግሞ በጣም የሚደብረው ፓርት ማለት እንደዚህ አይነት እንትኖችን ከግለሰብ አንቀበልም አይነት ነገር አሉኝ ማለት ካምፓኒ ወይ ካምፓኒ መሆን አለበት ወይ ደግሞ በእንትን በኩል መምጣት አለበት። ኢኖቬሽን እና ቴክኖሎጂ ሚኒስቴር ነው በሱ በኩል እንትን መምጣት አለበት አይነት ነገር አሉ። ቻንስ እኛ ጋር አይሰጥም ማለት ነው። እንደዚህ ካለው በጣም ነበር የከበደኝ። ልጆች በጣም እንትን ላይ ኢኖቬሽን ላይ በጣም ጎበዝ ቢሆኑ ማለት ያው አንተ ቲክቶክ ላይ እንትን ነው አይረሞን እና የሚሞክረው እንደሱ አይነት ልጆች በጣም ብዙ አሉ። አስቶ ራሱ የሆነ አዘጋጅቶ ነበር መሰለኝ ቲክቶክ ላይ እየመጡ ነበር። በቃ ማለት በጣም ብዙ የሚሰሩ ልጆች አሉ እና ኦፖርቹኒቲ ያገኙ ስለ ለውጥ ማምጣት የሚችሉ ልጆች አሉ የምር ማለት። ከዛ እሱ ፌል አደረገ። እሱ ፌል ካደረገ በኋላ ነው የግል ድርጅቶች ፕሮፖዛል ምናምን ማስገባት ምናምን የጀመርኩት። እሱን ከጨረስኩ በኋላ እሱ ፌል ያደርገው ፈርስት ሴሚስተር ሊያልቅ አካባቢ ነው ፊዚክስ ማለት። ከዛ ሰከንድ ሴሚስተር ላይ ሌላ ፕሮጀክት አስቤ ምንድነው ትሬኒንግ በተለየ መልኩ ነበር ትሬኒንጉን ያሰብኩት የሮቦቲክስ ትሬኒንግ አይነት ነገር ግን ሮቦቲክስ ኤሮስፔስ ምናምን ትሬኒንግ አለው ወይ ያሰብኩበት የተለየ መልኩ። አሁን ላይ ምንድን ነበር ያሰብኩት? አሁን ላይ ኦልሬዲ ያንን ሊሰጡ የሚችሉ በማቴሪያልም በገንዘብም ሊያግዙ የሚችሉ እንደዚህ አይነት ሰዎች ጋር በፓርትነርነት ለመስራት ነበር እና እንደዚህ አይነት የሆነ ትሬኒንግ የተወሰነ ትሬኒንግ የሚሰጡ ድርጅቶች ነው ሄድኩ። ለነገርኳችሁ ደግሞ አልተቀበሉም። ከዛ ትምህርት ቤቶች ላይ ለምን ራሴ ያልሰጠውን ብዬ ትምህርት ቤቶች ላይ መጠየቅ ጀመርኩ። ትምህርት ቤቶችም ፕሮፖዛል እንሰጣቸዋለን ማለት አያነቡትም ማለት አንብቦት የሆነ ኮሜንት ቢሰጡ ጥሩ እሺ ነገ ይለዋል፣ ሳምንት ይለዋል፣ ወር ይለዋል። አያነቡትም ሲጀመር አይከፍቱትም አይነት ነገር ነው። አንድ ትምህርት ቤት በመጨረሻ ሰዓት አመቱም አልቆ ፕሮጀክት ምናምን ነገር ነበር ስራ ተደራርቦ ብቻ ክረምት ላይ አንድ ትምህርት ቤት አገኘው እና ምንም ነገር እሱም በፕሮፖዛል ምናምን አይደለም በሱ በጣም የሚደብረው ፓርት እሱ ነው። በቃ የሆነ ለፍተህ የሆነ ወረቀት ይዘህ ስትሄድ ወረቀት እንደ ካምፓኒ ነው የሚሰራው ከዛ እዛ ትምህርት ቤት ጀመርኩ ማለት ብቻዬን ነበርኩ። አንዱ ለልጆች ምናምን ነገር ነበሩ ከእነሱ ጋር ምናምን ትሬኒንግ መስጠት ግን ባሰብኩት ልክ አይደለም። ግን በትንሽም ቢሆን ጀምሮ ኖርማል ትሬኒንግ ቢሆን ምናምን የሶፍትዌር እና ሮቦቲክስ ትሬኒንግ ጀመርኩ ማለት ነው። ከዛ በኋላ ይህን ነገር ለምን አላሳድገው ምናምን ራሴ ማሰብ ሀሳብ አለ እና ለግቢ ጉባኤ ልጅ ለማወራው ነገር ነበረ እንዲህ ለመስራት ባስብ ምናምን አይነት ነገር ይሄ ማለት ነው። ከዛ ክረምት ላይ ግቢ ውስጥ የቆዩ ልጆች አሉ ከሱ ጋር ክረምት ላይ አንድ ዶርም የተመደቡ አንድ ልጅ ነበረ እና ስለሱ ሲያወራው እኔም መስራት እፈልጋለሁ እንደዚህ አይነት ነገር አለ ልጁ ማለት ነው። ከዛ ከልጁ ጋር አገናኘኝ ማለት ነው። ኤፍሬም ይባላል። አወራን ብዙ ነገር ምናምን ለምን ፒኤልሲ ያናደርጉ ተባባል። 3 ትላልቅ ሴክተሮች ላይ አስበን ከዛ እሺ እንጀምር ምናምን ተባባልን። ስራዎች ይህን ያህል ኖሌጁ ኖሮን ፒኤልሲ እንዴት እንደሚመሰረት ምናምን አውቀን ምናምን ነገር አይደለም የገባንበት። በቃ ደፋርና ጭስ መውጫ ያጣ ምናምን ገባንበት። ፒኤልሲ መሰረትን እንትን አይደለም አሁን ላይ በሁለት እግሩ የቆመ ነገር አይደለም። ግን ህጋዊ ሂደቶቹ ነበሩ በጣም የሚያዝጉት። ብቻ ብዙ ታሪክ አሉ ማለት ደሬስቲ ስቶሪ ምናምን በሚለው እንለፈው እንጂ ህጋዊ ሂደቶች ውስጥ የማይወሩም ሚዲያ ፊት የማይወሩም ብዙ ታሪክ አላቸው
ከካሜራ እንትን እንዴት እንደምታልፍ ንግድ ፍቃድ ምናምን መውጣት ራሱ ብቻ ብዙ ስትራግል አየን። ደግሞ ጀማሪም ስለነበርን የምናውቀውም ነገር ስላልነበረ ፒኤልሲ ራሱ ምን ማለት እንደሆነ ይህን ያለው ልዩ ስላልነበረ ብዙ ያሻሻልናቸው ነገሮች ምናምን ነገር ነበሩ እና በሶስት ኤሪያዎች ላይ ምናምን ብለን ብራንድ ኔክሰስ የሚባል እናንተ ጋር አብሮ መስራት ከእናንተ ስር መስራት ቢፈልግ ትንሽ ግልጽ አድርግላቸውና ይጨርስ ነገር። ኦኬ ፒስ። እሺ ምን መሰለህ ሶስት ሴክተር ነው እንዳልኩ። አንደኛው ትሬኒንግ ነው። ትሬኒንግ ላይ ሶፍትዌር እና ሮቦቲክስ ትሬኒንግ እንሰጣለን ለወጣቶች ማለት ነው። ማለት ከ5ኛ ክፍል ጀምሮ ስፔሻሊ እስከ ሃይስኩል እና ዩኒቨርሲቲ ላሉ ተማሪዎች ስፔሻሊ ትምህርት ቤት ላይ ነው የሚገኙ ማለት ነው እና ለእነሱ ተማሪዎች እስከ 12ኛ ክፍል አይነት ነገር ድረስ በየሌብላቸው የተዘጋጀ ትሬኒንግ አለ። ለእነሱ ትሬኒንግ እንሰጣለን። ባይዘው ምንድን ያገኘነው እንደውም 5ኛ ክፍል 6ኛ ክፍል ያሉት ለመማር በጣም ጉጉ ናቸው ለእንደዚህ አይነት ነገር ማለት ነው። አንደኛ ትሬኒንግ አልኩ። እሺ ሁለተኛ ደግሞ ኢንስታሌሽን ነው። ኢንስታሌሽን ኤሌክትሪካል ኢንስታሌሽን እንሰጣለን ለቤት ለህንፃዎች ምናምን ነገር ኤሌክትሪካል ኢንስታሌሽን ሙያ ያላቸው መስራት የሚፈልጉ ምናምን ነገር ኤሌክትሪካል ኢንስታሌሽን እና ሴኪሪቲ ካሜራ ኢንስታሌሽን፣ ኔትወርኪንግ በዛ ስር ይጠቃሉ። ኔትወርኪንግ ኢንስታሌሽን ሰርቪስ እንሰጣለን። ሙያ ያላቸው መስራት የሚፈልጉ ሰዎች ምናምን ነገር አፕሮች ያደርጉን እንሰራለን። በምን አፕሮች ያደርጉ? ስልክ ወይ እናስቀምጥላቸውና እንደዛ ማድረግ ይቻላል። ሶስተኛው ደግሞ የሶፍትዌር ስራዎችን መስራት ክላይንት እያገኙ ሶፍትዌር እንትን ማድረግ ማለት የሶፍትዌር ሰርቪስ መስጠት፣ ዌብሳይት ዴቨሎፕመንት፣ ሞባይል አፕ ዴቨሎፕመንት ነገር መስጠት። አብሮኝ ያለው የፍሬም ሶፍትዌር ተማሪ ነው እና እነዚህ ሶስት ሴክተሮች ላይ ፒኤልሲ ተመዘገበን ማለት ነው። ህጋዊ ራንዲ ኔክሰስ እንደዛ ህጋዊ ሂደቶችን ጨረስን። ስልህ ይህን ስራ ስናስበው ከእሱ ጋር ስናወራ በአጭር ጊዜ የሆነ አይነት ለውጥ ያመጣል ብለን አይደለም፣ ግን በረጅም ጊዜ ብዙ ነገር ቢያስከፍለንም በረጅም ጊዜ በጣም ትልቅ መሆን ይችላል ብለን አስበን። የራስ ነገር ሲጀምር በጣም ብዙ ስትራግል ሊኖረው ይችላል። ስለ ከምታገኘው ነገር ይልቅ የምታወጣው ነገር ሊበዛ ይችላል ምናምን፣ ግን ከሆነ ታይም ካለፈ በኋላ ደግሞ መልሶ የሚከፍልህ እሱ ነው እና እሱን በማሰብ ነው የጀመርነው። ረጅም ሩቅ ሀሳብ የሆኑ ሰዎች ምናምን ነገር ጆይን ቢያደርጉ ሎንገር ግራቲፊኬሽን ረዘም ያለ ደስታ ስኬትም በጣም የሚያመጣ ነው። እርግጠኛ ነን ግን አንድ በተለይ የምፈልገው ነገር ለምሳሌ በጣም በብዙ ሪጀክሽኖች አልፋቸዋል ምናምን ፌል ብዙ ጊዜ አድርጋቸዋል ምናምን እና ይህ ነገር ምን አድርጎልህ ምን አስተምሯል ማለት በተለይ ከስራው ጋር የሚገናኝ ነገር ምን አይነት ትልቅ ትምህርት ወስዳለህ? ምን እንደሆነ ታውቃለህ? ምንም ነገር ቀላል አይደለም። የመጀመሪያው ማለት ነው። ምንም ነገርን ደግሞ ተስፋ ከቆረጥክ አታገኘው ማለት በቀላሉ ተስፋ የምትቆርጥ ሰው ከሆንክ ሰክሰስፉል አትሆንም። እሱን የተማርኩት ለሆነ ሪጀክሽን ወይ የሆነ ሰው ፊቱን ስለነሳ ምናምን ነገር አይበቃ ለተው አይነት ነገር የምትል ከሆንክ ሰክሰስን አታገኝም። እና ምንም ለሁሉ ውጭ ላለው ነገር ጆሮህን ደፍን ነው ማድረግ ያለብህ። ማለት ሁሉም ሰው ሰፖርት ካደረገህማ እንደውም እሱን መንገድ ነው መጠርጠር ያለብህ። ላይክ ነገሮች ሁሉ እየተመቻቹልህ ከመጡ የሆነ ችግር አለ ማለት ሁሉ ነገር አልጋ ባልጋ አይሆንም እና ስትራግል ሲበዛ ሊነጋ ሲል ይቻላል የሚለውን ነገር ማሰብ ከብዙ ስትራግል በኋላ የሆነ ስኬት አለና ራስህ ስለሆነ ያን ስኬት የምታመጣው ሰዎችን ቢቢሉ ነገሮች ቢጠሙ ምናምን አይነት ነገር በቃ
ያልፋል የሚለውን ነገር ማሰብ። አንተ ግን ሀሳብህን አለመጣል ማለት ደግሞ ሪጅድ መሆን ማለት አይደለም። ፍሌክሲብል መሆን አለበት። በዛው ሀሳብ ላይም ትንሽ ይሄ ቀየረው። ለምሳሌ ያው እንደነገርኩ ለመንግስት ነበር መጀመሪያ ፕሮጀክታቸውን እንዲፈት ያሰሩ። ከዛ ወደ ግል ጎላችሁን ሳይሆን የሆነ መቀየር አለበት፣ ፍሌክሲብል መሆን አለበት እንደሚፈለገው ነገር። እንደዛ ሆነ ህልምህን ለማሳካት እሺ። በጣም ደስ የሚል ቆይታ ነበረ። ረጅም ፖድካስት ነው እና አስረዘማችሁ ብሎ ነበር፣ ግን በጣም ኢምፖርታንት ነገር እናስባለን። በመጨረሻም እኛን መጠየቅ የሚፈልጉ ነገር ካለ ከዛ ደግሞ እኛም አንድ መጨረሻ የምታስተላልፈው መልዕክት ካለ በተለይ የወጣቱ ጀነሬሽን አሁን ከሁሉም ጨርሰን ስለወጣ በቃ እሱ ነገር ለሁሉም መምከር ትችላለህ። የሆነ ነገር ማስተላለፍ ትችላለህ። አንድ መልዕክት ነው። ቀጥታ ደግሞ እኛን እንደ ፖድካስት ከካሜራ በፊት ጠይቂያችሁ ነበር እንዴት ጀምራችሁት አይነት ነገር ጥያቄውን ትንሽ ነገር ልቀይረውና ይሄን ፖድካስት ምን ላይ ማድረስ ትፈልጋላችሁ? ኦኬ ይሄ ፖድካስት ትልቅ ደረጃ ማድረስ ይፈልጋል ማለት አሁን ለምሳሌ ብዙ ፖድካስቶች እየተከፈቱ ነው ምናምን። የእኛ ዓላማ ሲጀመር ይሄ ብዙ ፖድካስቶች አሁን እየመጡ ያሉት ወሬዎች ይወራሉ ምናምን እሱ አሪፍ እንዳለ ሆኖ እሷ የሰዎችን አቴንሽን ያመጣል። ነገር ግን ሰዎችን እያዝናና ቁም ነገር ሊያስጨብጥ የሚችል ፖድካስት ለማድረግ ነው ያሰብነው እና ደግሞ ሁሌም ፖድካስቶች ሲቀርቡ ዩኒቨርሲቲ ላይ ብዙ ጊዜ አይነካም። በቃ ግን በጣም ብዙ ሰው ራሱ ሰርቶ የሚያልፉ እዛ ላይ ነው። እኛ ራሱ በዚች በአንድ ዓመት ውስጥ ብቻ ራሳችንን ለውጥ አመጣን ከባለፈው ሃይ ስኩል ከነበርንበት ማንነት እና ይሄ ፖድካስት ብዙ ሰዎችን ይጠቅማል ብለን እናስባለን። በተለይ ዩኒቨርሲቲ ተማሪዎችን መንገድ የሚስተዋሉ ዩኒቨርሲቲ ተማሪ ሆነው ምናምን እነሱ የሚያነቃቃ አይነት ፖድካስት እንዲሆን የምንፈልገው ወደፊት እና ወደፊት ትልቅ ፖድካስት እንደሚሆን አንጠራጠርም። እንደዋን የሚል ፖድካስት እና ደግሞ አዳዲስም ፎርማቶች ይኖሩታል። እነዚህ አይነት ፖድካስት ብቻ ሳይሆን የሚሆኑ አፕግሬድ እያደረግን አሁን እዚህ ዶር ማጠንቀቅ ግን ያው ሁሌም ባለው መጀመሪያ ሪሶርሱ መጠቀም በሚለው ነው። ባለችን ስልክና ማይክም በዚች በስልክ እየቀዳን እንግዲህ እነዛ እያደረግን ያለ ነው። በመጨረሻ ምታስተናል አሪፍ። ያው ዋናው ከትንሽ መጀመሩ አይደለም፣ ዋናው ትልቅ ማሰቡ ስለሆነ ስለዚህ እሱን ማሰባችሁ ጥሩ ነው ማለት ከዚህ በፊት ምርጥ ጓደኞች ነበሩ ውጭ ላይ ምናምን እንዲሁ ስፔሻሊ ደግሞ ከንባብ ጋር ምናምን አንዳንድ ነገር ሲኖር የምናወራቸው ጓደኞች እና ወጣትን የተመለከተ ነገር እንደዛ አይነት ፕሮግራም ብናዘጋጅ ይሉኝ ነበር። ላይክ ወጣቶች ተሰብስበው ግን ፎከሷ ላይክ ቀልድ ጨዋታ ብቻ ሳይሆን ሲሪየስ የሆነ ቁም ነገር ያዘለና ሰዎችን ሊቀርጽ የሚችል ነገር ብናዘጋጅ አይነት ነገር ይሉኝ ነበር። ያው እነሱም እኔም ካሜራ ላይ ደካማ እና ብዙ እንዲህ እንትን ላይ ኮንተንት ክሬሽን ላይ ምናምን የለንበትም በወሬ ብቻ ቀር አይነት ነገር ሶ ሌላ ሰው ደግሞ እንደዚህ አይነት ነገር ጀምሮ ሲታይ አሪፍ ነው፣ ደስ ይላል ማለት ትልቅ ደረጃ መድረስ የሚችል ነው ያስባል። እንትን ካላችሁበት ካመናችሁበት እናንተ ዋናው የእናንተ እምነት ስለሆነ ለሌሎቹ ተማሪዎች ደግሞ ተማሪዎች እንዲሁም ትምህርትም ላይ ላልሆኑ ብቻ ወጣቶች ወጣት ማለት ዓላማ የሌለው ማለት አይደለም፣ ወይ ደግሞ በፈሰሰበት የሚፈስ ማለት አይደለም። ፕላስ ደግሞ አጀንዳ ተቀባይ ማለት አይደለም እና ወደ ዓለም ሳይሆን የራሳችሁን ኑሮ የራሳችሁን ዓላማ ለማሳካት ነው ማለት ማንም በእናንተ ህይወት መጥቶ የእናንተን ህይወት የሚቀየር ወይ የሚያሳካላችሁ ወይ ምናምን ነገር የለም። የተገኘውን አጋጣሚ መጠቀም ጥሩ ነው። ከዛ ባሻገር ግን የተገኘውን አጋጣሚ ስትጠቀሙ የራሴን ህይወት በምን መልኩ ያሻሽልኛል፣ እኔ ፐርሶናሊቲ ላይ የሚጨምረው ነገር ምንድን ነው ብላችሁ አስቡ። ኢቨን ትምህርትም ቢሆን ትምህርት ምን ያህል ያደርሰኛል ብላችሁ ፊቸራችሁን አስቡት። ትምህርት ስታቆሙም እንደዚሁ ማለት
ስትገቡም ዝም ብላችሁ አይሁን፣ ዊዝድሮ ስትሞሉም ዝም ብላችሁ አይሁን። ፐርፐስፉል ይሁን ህይወታችሁ። ከዛ ዓላማ ያለው ወጣት ደግሞ ሀገር ይገነባል። ብዙ ዓላማ ያለው ወጣት ካለ ጥሩ ሀገር ትኖረናለች ማለት ነው። ጊዜን ስለሰጠን እዚህ ፖድካስታችን ላይ ስለተገኘ ባለችንም እንደዚህ አድርገን ስለተገኘ በጣም እናመሰግናለን። እንግዲህ አመሰግናለሁ። ምክሮች ሰላም